የዛሬው የብሔራዊ ባንክ የውጭ ምንዛሬን በተመለከተ ያወጣው ህግ ይለያል። this is a significant measure. በጣም ትልቅ ኤክስፖርተሮች 100% እንዲያስቀምጡ፣ ባንኮች ግሎባሊ ሪኮግናይዝድ የሆነ ካርድ ኢሹ እንዲያደርጉ፣ ወደ ውጭ ክፍያ እስከ $3000 መክፈል እንዲቻል፣ ፎሬክስ ቢሮዎች የሚይዟቸውን የገንዘብ የካሽ መጠን ከካፒታላቸው አንጻር ያለውን ከ10% ወደ 25% ማሳደግ፣ የዲቪደንድ ሪፓትሪሽን፣ so many things. እኔ ደንቆኛል። ኤኒዌይስ የዛሬው በጣም ብዙ ኢምፕሊኬሽን ያለው አክሽን ነው የኢትዮጵያ ብሔራዊ ባንክ የወሰደው። ሞስት ላይክሊ ማታ ተገናኝተን በደንብ እናሸዋለን። የኤክስፖርት ሪቴንሽን አካውንት 100% የተፈቀደው ለሰርቪስ ኤክስፖርት ነው። ሰርቪስ ኤክስፖርት ምንን ያካትታል? ቅድም ግሩሜ የተወሰነ ነግሮታል፣ ግን ሙሉን ላንብብላችሁ። ሰርቪስ ኤክስፖርት refers to foreign exchange inflow into a country from tourism, transportation, engineering, business service, financial service, telecommunication service, employment service, construction service, consulting service, royalty and any other related service generating foreign exchange ይላል። ስለዚህ ያካትተው በቱሪዝም አማካኝነት የሚመጣም ፎሬን ከረንሲ 100% የኛ ነው። በትራንስፖርቴሽን ሰርቪስ ለምሳሌ ክሮስ ካንትሪ ሰተን የምናገኘው ዶላር ፉሊ የኛ ነው። ሌትስ ፎር ኤግዛምፕል ሰይ ከዩኤን ኦር ምናምን ተቋማት ጋር ትራንስፖርት ሰርቪስ ሰተን ዶላር ብናገኝ በዶላር ቢከፈለን ፉሊ ሪቴይን የማድረግ ኮንትራታችን በዶላር ቢሆን ፉሊ ሪቴይን የማድረግ እንትናለን ምንድነው መብት አለን። ኢንጂነሪንግ ሰርቪስ ብንሰጥ ኢንጂነሪንግ ኢዝ ሰርቪስ ካታጎሪ፣ የኢንጂነሪንግ አድቫይዘሪ፣ የኢንጂነሪንግ ሶ መኒ ቲንግስ ብንሰጥ ከዛ የምናገኘው በፎሬን ከረንሲ የምናገኘውን 100% ማስቀረት እንችላለን። ቢዝነስ ሰርቪስ፣ ፋይናንሻል ሰርቪስ፣ ቴሌኮሙኒኬሽን ሰርቪስ፣ ኢምፕሎይመንት ሰርቪስ፣ ኮንስትራክሽን ሰርቪስ፣ ኮንሰልቲንግ። ከትራንስፖርቴሽን ውስጥ ለምሳሌ ያላካተትኩት ኢቲ አለ። ኢቲም ፓርት ኦፍ ዲስ ነው። ኢትዮጵያን ኤርላይንስ ጀነሬት የሚያደርገው ትልቁ ሰርቪስ ለምሳሌ ላስት ይር $7 ቢሊዮን ከሰርቪስ ኤክስፖርት ተገኝቷል። የዚህ ዓመትንም የ6 ወር አፈጻጸም ብታዩ ትልቅ ነው። ክሎዝ ቱ 5 ቢሊዮን መሰለኝ፣ ከተሳሳትኩ ነገ የሚያርሙኛል። ኢትዮጵያን ኤርላይንስ ጀነሬት የሚያደርገው ሰርቪስ ኤክስፖርት ፎሬን ከረንሲ ላይ ይሄ ህግ ብዙ ለውጥ አያመጣም ብዬ ማስበው ለምን መሰላችሁ? ኢትዮጵያን ኤርላይንስ ኢዝ ፓርት ኤንድ ፓርሰል ኦፍ ኢትዮጵያን ኢንቨስትመንት ግሩፕ። የኢትዮጵያን ኢንቨስትመንት ግሩፕ ነው፣ ሲስተር ካምፓኒ ናቸው። ዛር ሰብሲጀሪስ። ንግድ ባንክም ኢትዮጵያን ኤርላይንስም ዛር ሰብሲጀሪስ ጎን ለጎን ያሉ ናቸው። ስለዚህ ሰብሲጀሪ ካምፓኒ እስከሆኑ ድረስ በፊትም ቢሆን ኢትዮጵያን ኤርላይንስ ያመጣውን ዶላር ኤክሰስ ካለው ለሲስተር ካምፓኒዎች ኦፈር የሚደረግ ነው። ቢያጥረው ንግድ ባንክ የትም ብሎ የመስጠት ግዴታ ይኖርበታል። ቢኮዝ they work in EIH ኢትዮጵያን ኢንቨስትመንት ሆልዲንግ ውስጥ ስለሆኑ አንደር ሴም ግሩፕ ስለሆኑ ብዙም ለውጥ ላያመጣ ይችላል። ሶ ሁለቱን እንዲህ ካስቀመጥኩኝ ዘንዳ አንዳንዶቹ ላይ በፍጥነት ጊዜ በጣም እንዳልወስድ የራሴን ኮመንት ላስቀምጥ። ሶ ነምበር 1 የአገልግሎት ላኪዎች ነው የሚለው ናው። በኋላ ኢምፕሊኬሽኑ ምንድን ነው? ሰርቪስ ኤክስፖርት ላይ ልትሰማራችሁ ሰዎች በቃ አንድ አዲሽናል እድል ተሰጥቷል። እዚህ ጋር ያው መሳት የሌለብን ጉድስ ኤክስፖርትም ላይ ያሉ ኮፊም ሌላም ኤክስፖርት የሚያደርጉት ናቹራሊ ቀድመው ከባንክ ጋር ዲል አድርገው 100%ን ይወስዱ ነበር። 50% የራሳቸውን ሪቴንሽን አካውንት ውስጥ ያለውን በድርድርና በባርጌኒንግ ፓወር ደግሞ ቀሪውንም ለእነሱ እንዲመደብ ያደርጉ ነበር ለኢምፖርት። ሶ እዛ አካባቢ የሆነ ማይነር ለውጥና ለሰርቪስ ኤክስፖርት ላይ ላሉት የህግ ከለላ ይሰጣቸዋል። ሌላው ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ይሄ አንድ በፊትም እኮ ይሰጥ ነበር የሚል ጥያቄ ልታነሱ ትችላላችሁ። በፊትም ዴቢት ካርድ፣ ክሬዲት ካርድ ይታተም ነበር እዚህ ሀገር። ወደ ውጭ ስንሄድ ትራቭል ስናደርግ ይሰጠን ነበር ካላችሁ ሜጀር ዲፍረንሱ ምንድን ነው? አሁን በፊት ጉዞ ሲኖረን ነበረ ካርድ የሚታተምልን። ሶ ዩ ሃቭ ቱ ሃቭ ትራቭል የትራቭል ዶክመንት ሊኖርህ ይገባል። ምንድነው ቢስሚላህ ሪሌትድ ቪዛ ምናምን። አሁን ግን አት ኖርማል ታይም የውጭ ግብይት ልንፈጽምባቸው የምንችላቸውን ካርዶችን ጨምሮ ኢንተርናሽናሊ ሪኮግናይዝድ የሆኑ ካርዶችን ከጉዞ ውጭ እዚህ ቁጭ ብለን ልንከፍልባቸው የምንችለው ስንጓዝም
ልንጠቀማቸው የምንችለውና ለተለያየ ፔመንት ልንጠቀም የምንችለውን አይነት ኢንተርናሽናሊ ኦፕሬት ሊያደርግ የሚችል ካርድ ነው እንዲያትሙ የተፈቀደላቸው። ሌላኛው ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሬ ሳይሆን በመጠቀም ለትዳር አጋሩ ምናምን። በፊት ችግር የነበረው ወደ ውጭ ገንዘብ ይሄንንና ሌላኛውን አርቲክል አንድ ላይ ስጠቀልለው ሰዎች ልጆቻቸውን ውጭ ያስተምራሉ። ውጭ ለተቸገረ ሰው ይሄ $3000 የሚለው ምናምን ለማድረግ ዳይሬክት ላይኑን ተከትለ የምናወጣበት መንገድ የለም ነበር። አሁን ያ በ$3000 በዛኛው ፎሬን ከረንሲ አካውንት ካለን ደግሞ ህጋዊ በሆነ መንገድ መላኩ ተፈቅዶልናል ማለት ነው። እሱ ሌላኛው ነጥብ ነው። ሌላው ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከውጭ ንግድ የሚገኝን የውጭ ምንዛሬ ሳይጨምር ፎር ፕሮፊት ሜኪንግ ቢዝነስ ካምፓኒዎች ከኤክስፖርት ከሆነ የሚያገኙት ይሄ ለዚህ ኤሊጂብል አይደለም። በሌላ መንገድ የሚመጣ በስጦታ ወይም በሌላ መንገድ የተገኘ ከሆነ ከተረጋገጠ የተንቀሳቃሽ የቁጠባ እንዲሁም የጊዜ ገደብ። ያ ማለት ምን ማለት ነው? ፋርዘር ቼክ አደርጋለሁ፣ ግን ፎር ሹር ያንን ነው ኢንክሉድ የሚያደርገው። ልክ እንደ ሎካል ከረንሲ ፎሬን ከረንሲ አካውንት ይኖረንና በዚህ መንገድ የመጣውን ዶላር እንደ ሎካል ከረንሲ ማንቀሳቀስ እንችላለን ማለት ነው። ለምሳሌ ኤክስ የሚባል ባንክ ያለኝን ታይም ዲፖዚት ወደ ዋይ የሚባል ባንክ ማዞር እችላለሁ። አሁን በፎሬን ከረንሲ የሚከለከል የነበረው ማለት ነው። ፎሬን ከረንሲ አካውንት ቢኖራችሁም ክሮስ ባንክ አድርጋችሁ ከአንድ ባንክ አንዱ ባንክ ካልተመቻችሁ እንደ ሎካል ከረንሲ ወደ ሌላ ባንክ አትልኩም ነበር። ዚስ ታይም ግን ከረንት አካውንት ከተፈቀደልን፣ ታይም ዲፖዚት ከተፈቀደልን፣ ሴቪንግ አካውንት ፎሬን ከረንሲ ከተፈቀደልን፣ ለምሳሌ ያለኝ ባንክ ላይ በሆነ መንገድ እኔም በምፈልገው መንገድ ዲል ባያደረገኝ እንደ ሎካል ከረንሲ ወደ እገሌ ባንክ አዙርልኝ ማለት ይቻላል። ይሄ ባይ ዘ ዌይ ኢትስ ብሬኪንግ ዳይሬክቲቭ ላይ እንደዛ አይልም፣ ግን ናቹራል ህግ ኦፍ ታይም ዲፖዚት፣ ከረንት አካውንት፣ ሴቪንግ አካውንት ማንቀሳቀስ እንችላለን። ህጎቹ ራሱ ታይም ዲፖዚት ስል ጊዜው ልክ ሲያልቅ ማንቀሳቀስ የምንችለው፣ ከረንት አካውንት ከሆነ በቼኪንግ ማንቀሳቀስ የምንችለው፣ ሴቪንግ አካውንት ከሆነ ማንቀሳቀስ የምንችለው ነው። ስለዚህ ፎሬን ከረንሲ አካውንት በዚህ መንገድ የመጡ ገንዘቦችንም እንደዛው ማንቀሳቀስ የምንችልበት ፖይንት የያዘ ነው ማለት ነው። ሌላው ይሄ $100 ብሔራዊ ባንክን ማስፈቀድ ምናምን የሚባሉ የተነሱ አሉ። ብሔራዊ ባንክን ማስፈቀድ የሚለውና ከዛ በፊት አንድ ሌላ ክሪቲካል ቅድም ከተነሳው በተጨማሪ ያልተነሳ ብዬ የምለው ምን ይላል? 7ኛው ነጥብ ከዳይሬክቲቭ ሳይሆን ከአማርኛው ነው መወስድላችሁ። ማንኛውም ኢትዮጵያዊ፣ ይሄ በጣም በጣም ኢምፖርታንት በኋላ አናላይዝ ለምናደርገውም ነገር ፒላር ነው ብዬ ነው መወስደው። ማንኛውም ኢትዮጵያዊ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውም ያህል መጠን፣ በደንብ ስሙኝ፣ የትኛውም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሪ ሂሳብ በማስገባት ተቀማጭ ማድረግ ይችላል። This is very 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 critical article። ለምንድን ነው ይሄን እምላችሁ? ማንኛውም ኢትዮጵያዊ በፊት ስታመጡ ዲክሌር አድርጋችሁ ምናምን ኦኬ፣ የጉምሩክ ሰነድ ምናምን። አሁን ምን ይላል? ልድገመው በጣም ኢምፖርታንት ስለሆነ። ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ብር መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ምናምን ማስቀመጥ ወይም መመንዘር ይችላል ይላል። ይሄ በጣም ጌም ቼንጂንግ አርቲክል። ምናልባትም ይሄ አርቲክል ሲወጣ አንዱ እንደ ሀገር ውጭ ሄደ ገንዘብ ካለ የሚመለስበት፣ ከውጭም በደንብ ከፎሬን ኤክስቼንጅን ኢንፍሎ ሊያደርግ ከሚችሉ አጠቃላይ ከተካተቱት ውስጥ እችኛው በጣም ክሪቲካል ናት። አይ ዶንት ኒድ ቱ ኤክስፕሌን ዘ ዲቴል። የሚገባችሁ ይገባችኋል፣ በደንብ ይገባችኋል። ብዙዎቻችሁ የሚገባችሁ ይመስለኛል፣ ነጋዴዎች ምናምን። ሞር ኤፍሲዋይ ጀነሬት የምታደርግ አርቲክል 7 እንደሆነች በደንብ አስምሩልኝ። ሌላው በዚህ አማካኝነት ምን ኤክስፔክት አደርጋለሁ መሰላችሁ?
ኢት ደዝንት ሪፈር ቱ ዘ ዲያስፖራ። ማንኛውም ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ነው የሚለው። ሶ በዚህኛው አርቲክል አማካኝነት ዋት አይ ኤክስፔክት ሞስት ኢዝ ፎሬን ከረንሲ ወደ ሀገር ውስጥ የሚገባው ፎሬን ከረንሲ በደንብ በዚህኛው አርቲክል በደንብ ይጨምራል የሚል ኤክስፔክቴሽን አለኝ። ሶ አንዱም ሶርስ ተብሎ ከታሰበ ይሄ ህግ ሲወጣ ለቀቅ ሲደረግ ብዙ ወደ ኢንካም ወደ ሀገር ይመጣል ተብሎ ከታሰበባት አርቲክል እቺ ትመስለኛለች። ብዙ አቴንሽን ያልተሰጣት አርቲክል ናት በእኔ ግምት። ሌላው ሶሪ እሺ 7 ኢትዮጵያውያን ህጋዊ ሰነድ ለባንኮች በማቅረብ መጠኑ ይሄን ቅድም ያልኩት ነው እንለፈው። ግን ኢንተረስቲንግ ፓርቱ እኛም መክፈል ቻልን ማለት ነው። ወደ ውጭ እኛም መክፈል ቻልን የሚለው ይላል። ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ቅድም ያልኳችሁ ነው። ሶ ፎርዋርድ ግብይት ቅድም ባልኳችሁ መንገድ ውሰዱት። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎች ምናምን የሚለውን እሱም አይ ቲንክ ብዙ እንትን አይደለም። 11ኛው ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር። ይሄ ሌላኛው ክሪቲካል ለነጋዴ ቬሪ ክሪቲካል አርቲክል ነምበር 11 አናዘር ለእኔ በጣም ክሪቲካል አድርጌ የወሰድኩት ሙሉ ለሙሉ ላንብብላችሁ። ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር በገንዘብና በአይነት እና የሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወን ተፈቅዷል። ይሄ በፊት በብሔራዊ ባንክ የሚፈቀድ ካይንድ ኦፍ ሶቨሬን ዴት አይነት ነገር ባህሪ ያለው አንድ ኦልሞስት የውጭ ብድርን ደግሞ ለማጽደቅ በጣም ኮምፕሌክስ የሆነና እንደዚህ ቀላል ያልሆነ ዲቴይል አርቲክሉ ላይ ምን ያስቀምጣል? አንድ ሊሚቴሽን አለው which is a right limitation። የትኛውም ባንክ የካፒታሉን 10% መጠን ያለው የብድር ነው እንትን ማለት ጋራንቲ መስጠት የሚችለው። ለምሳሌ በፎሬን ከረንሲ $100 ሚሊዮን ካፒታል ያለው ባንክ እስከ $10 ሚሊዮን ድረስ በመሄድ ይሄ አድድ ቱጌዘር ተደምሮ ለኢትዮጵያ ነጋዴዎች ከውጭ ብድር በፎሬን ከረንሲ ቢያመጡ ጋራንቲ መስጠት ይችላል ማለት ነው። ይሄ ያለ ብሔራዊ ባንክ እንትን ፍቃድ ማለት ነው። ራሱ አጠቃላይ የፎሬን ከረንሲ ህጉን በመጠቀም ለአንድ ሰው ለምሳሌ $2 ሚሊዮን ከውጭ አግኝቻለሁ ብድር ቢል በፊት ይደረግ የነበረው ምንድን ነው? ብሔራዊ ባንክ ነው ጋራንቲ የሚሰጠው። ኢወዝ ካይንድ ኦፍ ምንድነው መሰላችሁ? ሶቨሬን ጋራንቲ በሉት። በጣም ከባድ ነው፣ ቀላል አይደለም። አት ሴም ታይም አሁን ሰፕላየር ክሬዲት ማለት ምንድን ነው? ውጭ ያሉ አቅራቢዎች ሀገር ውስጥ ላሉ ነጋዴዎች እና ቢዝነሶች በዱቤ እቃ ይሰጡና ያ ዱቤ ከሆነ ጊዜ በኋላ እንደ ዲፈርድ ኤልሲ አይነት ማለት ነው። ኢትስ ካይንድ ኦፍ ዲፈርድ ኤልሲ ከሆነ ጊዜ በኋላ ብሩ ይከፈላቸዋል። ለምሳሌ ታስታውሱ ከሆነ ትራክ ላይ ይሄ በስፋት የተሰራበት ኢትዮጵያ ውስጥ ነዳጅና ትራክ ላይ ተሰርቶበታል። ነዳጅ ያው የገቨርንመንት ስለሆነ ሌትስ ኪፕ አሳይድ። ትራክ ላይ ለምሳሌ ምን ይደረግ ነበረ? ብዙ የትራክ የመኪና ባለቤት የሆኑ የተለወጡ ያደጉ ሰዎች እችኛዋን ፓርት ተጠቅመዋታል። ሰም የተከለከለው ከ2 ዓመት በፊት መሰለኝ አይ ቲንክ የቆመው የትራክ ሰፕላየር ክሬዲት ምን ነበር የሚደረገው? ውጭ ካሉ ለምሳሌ ኤግዚም ባንክ ከሆነ አፍሪ ኤግዚም ከሆነ ሰፕላየር ክሬዲት ሰጥቻለሁ ለ100 መኪና ካለ 100 መኪና ሰዎች ያስገቡና ያ ሰፕላየር ክሬዲት የ2 ዓመት ከሆነ ብሩ ግን የሚከፈለው ከ2 ዓመት በኋላ ነው። ሶ ይሄ ነገር ሰፕላየር ክሬዲቱ እንዲፈቀድ ግዴታ ብሔራዊ ባንክ ሊታክሲ ኮሚትመንቱን የአንድ ሎካል ባንክ ባይወጣ ብሔራዊ ባንክ ከገባበት ኢትስ ናሽናል ዴት በሉት ኢናዘር ዌይ ራውንድ ለዛ ነው ሶቨሬን ጋራንቲ ነው ብዬ የምለው። አሁን ምንድን ነው ማለት ነው? ባንኮች የፎሬን ከረንሲ ህጉንና ያላቸውን ባላንስ ምን አይተው የሰፕላየር ክሬዲት ለነጋዴዎች ይፈቅዳሉ ማለት ነው። ሶ አንድ ጅቡቲ ላይ ያለ ሰፕላየር ክሬዲት ሰጣለሁ ብሎ እስከፈቀደ ድረስ ሎካል ባንክ ያለውን ፖዚሽን አይቶ ከነጋዴው ጋር ያለውን ሪሌሽንሽፕ አይቶ እስከተወሰነ ድረስ ያንን ሰፕላየር ክሬዲት ሊያጸድቅለት ይችላል። ሶ ኤክስፖርተር ከሆንክ አጣዳፊ ነገር ከገጠመ በሰፕላየር ክሬዲት እቃውን አምጥተህ ከምታመጣው ሶርስ ላይ ልትከፍለው ትችላለህ። ኦር ከባንኩ ጋር ባለ ሪሌሽንሽፕ ባንኩ ከራሴ ሶርስ ከፍላለሁ ሊል ይችላል። ኤንሶን እችኛዋ አናዘር ቬሪ ክሪቲካል ቼንጅ ናት፣ የባንኮቹ እንዲፈቅዱ ማስቻሉ ማለት ነው። ሌላው ሶሪ እያረዘምኩት ነው፣ እየጨረስኩ ነው ቢረዝምም አም ቬሪ ሶሪ።
ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስ እና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይችላል። አርቲክል 12 ሲምፕሊፋይ ያደረገው ነገር አለ። የበፊቱ ህግ ምንድን ነው የሚለው? በፎሬን ምንድነው በኤክስፖርት ቢዝነስ ላይ አድቫንስ ስትቀበሉ ስትሪክት ነበር በፊት። ለምሳሌ አድቫንስ ከውጭ ያስገባላችሁ ሚስተር ኤክስ የሚባል ሰው ከሆነ ኤክስፖርት ማድረግ የምትችሉት በሚስተር ኤክስ ብቻና ብቻ ነው። ለምሳሌ ከውጭ ጆን የሚባል ሰው ገንዘቡን አድቫንሱን ወደዚህ ከላከ አድቫንስ መቀበል ህጋዊ ነው፣ ይቻላል። ምንም የሚከለከል ነገር የለም። ያኛውም ህግ ይፈቅዳል። ፖይንቱ ዲፍረንሱ ምንድን ነው? በበፊቱ ህግ ጆን የሚባል ሰው ከሆነ ወደ እናንተ የላከው ኤክስፖርት ዶክመንቱ የምትልኩትም ጆን ነው። ስሚዝ ወደሚባል ሰው መላክ አትችሉም። ይሄንኛው ምን ፍሌክስብል አደረገ? ውጭ ያለው ሰው ጆን ገንዘቡን የሚያስገባም ለምሳሌ ኮንትራክቹዋል አግሪመንታችን ከሚስተር ስሚዝ ጋር ቢሆን ያ ጆን ለሚስተር ኦን ቢሃፍ ኦፍ ሚስተር ስሚዝ ነው ያስገባውት ብሎ እስከ ኮንፈርሜሽን እስከሰጠ ድረስ ሌላ ሰው ባስገባው አድቫንስ ፔመንት የግድ አድቫንሱን ያስገባው ሰው ስምና ኤክስፖርት ቢዝነሱ ኮምፕሊት የሚደረግበት ትራንዛክሽን የሚፈጸምበት ሰው አንድ አይነት መሆን አይጠበቅባቸውም። ይሄም ብዙ ባይዘው የሚያቀለው ነገር አለ፣ የሚለውጠውም ነገር አለ። አይ ቲንክ ይሄንን ስል አይ ቲንክ ዩል አንደርስታንድ ዋት ኢት ሚንስ እንዴት ያቀለዋል የሚለውን ስል ዩል አንደርስታንድ። የተለያየ ሰው ዲፍረንት ሰው አስገብቶ ትራንዛክሽኑ በሌላ ሰው ሊፈጸም ይችላል። ይሄ የሚያቀለው ነገር አለ። ኦኬ 13 በተጨማሪም የውጭ ምንዛሪ ገቢ ለወደፊት የውጭ ንግድ ክፍያ። ኦኬ ይሄን አሁን ሄጄበታለሁ። ባንኮች ከካፒታላቸው ያልበለጠ ዘር ብድር፣ ይሄንንም ሄጄበታለሁ። ባንኮች የውጭ ተቋም በሚሰጠው ማረጋገጫ ደብዳቤና ይሄም የፐርሰናል እንትን ነው፣ ብዙ እንትን አይደለም። ያለምን ኢትዮጵያ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ፣ ይሄም ናሽናል ባንክ ይጠይቅ የነበረውን ነው ያቀለለው ለኤፍዲአይ የውጭ ምንዛሪ ግብይት ቢሮዎችን የገንዘብ ፍሰትና ሌላው ባይዘዌ ሌላው አናዘር ቬሪ ኢምፖርታንት ለውጥ ብዬ የወሰድኩትኝ ይሄ ፎሬክስ ቢሮዎች በፊት ሊሚቴሽን ነበረባቸው። አንድ ሎካል ከረንሲ ያስይዙ ነበር። ኦፕሬት አመት እና ከዛ በላይ ላደረጉት 30 ሚሊዮን ብራቸው ተመላሽ ይሆናል። 6 ወር ለሰሩት 15 ሚሊዮን። ከዛ በላይ ግን በፎሬን ከረንሲ የሚይዙት የገንዘብ ምጣኔ መጠን የካፒታላቸውን 10% ነበር የሚፈቀድላቸው። አሁን 25% ያህል ሄዷል። which is ምን እድል ይሰጣቸዋል? የተሻለ ፎሬን ከረንሲ እጃቸው ላይ ይዘው አዋጭ ሆኖ ትራንዛክሽናቸውን ለመፈጸም ሳይጨናነቁ ቢያልፍባቸው ለባንክ መሸጥ ያስገድዳቸው ነበረ። አሁን ግን እስከ 25% ሲፈቀድላቸው የተወሰነ የፎሬን ከረንሲ እጃቸው ላይ ያለው ከፍ ሲል ራሳቸው ይዘው ጊዜ ጠብቀው ትራንዛክት ማድረግ ይችላሉ። በፊት ምንድነው ለባንክ ነው የሚሸጡት። ባልሆነ ሬትም ባልገመቱትም መንገድ ሊሸጡ የሚችሉበትና ኦፕሬሽናቸው ልል ቢት ሊሚትድ ነበር። ያንን ሰፋ አድርጎላቸዋል ነው ብዬ ምለው። አይ ቲንክ ይብቃኝ። ገሜ ኦቨር ቱ ዩ የምትጨምረው ዘን ለቢዝነስ ካምፓኒዎች ያለው ኢምፕሊኬሽን ምናምን የሚለው ዲስከሽን ላይ እንሄዳለን። ቴንክ ዩ ሙኬ። አንዳንድ ጥያቄዎች እያየዋቸው የነበሩትን ዝም ብዬ ደግሞ አንድ ላይ ላድርግና እንዳው ብር ምን ሊሆን ይችላል፣ ምን ሊገጥመው ይችላል የሚለውን ነገር ቅድም እርግጥ ለማንሳት ሞክሬ ነበረ። ስቲል በአጭር ጊዜ ያው ህጎቹ እንደምትመለከቷቸው የሚወጣውን እንደፈቀደ ሁሉ የሚገባውንም ለማበረታታት የተቻለውን ነገር የሚያደርግ ነው ህጉ። ስለዚህ ለምሳሌ አብዛኛዎቹ ነገሮች የኢንቨስተርን ኮንፊደንስ ከመጨመራቸው የተነሳ ኢንቨስተሮች በኤፍዲአይ በኩል የሚመጣው ገንዘብ ሊጨምር የሚችልበት እድሉ ሰፊ ነው። ቢኮዝ የውጭ ሀገር ኢንቨስተሮች ካሁን በኋላ ትርፋችሁን መታችሁ መውሰድ ትችላላችሁ የሚል ነገር ስለተቀመጠላቸው ማለት ነው። አት ሴም ታይም ግን እኛም ከዚህ መክፈል እንጀምራለን ወደ ውጭ ደግሞ ስንል እኛ ሀገር እንደምታውቁት ነው እና ሰዎች አዳዲስ መንገዶች እንደሚፈጥሩ በተለይ ገንዘብን ለማሸሽ ደግሞ የተለያዩ አዳዲስ መንገዶችን በዚሁ ሊፈጥሩ እንደሚችሉ ካሁኑ መገመት መቻል ይኖርብናል። እነዛ ነገሮች ሲደማመሩ ባላንስ እስኪመጣ ድረስ በአንድ መልኩ እንግዲህ የብርን ዋጋ ያው ሊያዳክማት የሚችልበት እድል እንዳለ ስቲል እገምታለሁ። ሜቢ ሌሎች የብሔራዊ ባንክ ሊወስዳቸው የሚችሉ
ሌሎች ውሳኔዎች ሊኖሩ ይችላሉ። ብርን አቅም ሊሰጠው የሚችል ነገር ያው ብዙ ነገሮች ስላሉ ማለት ነው። ከኢንትረስት ሬት ጋር ተያይዞ ሊጫወቱት የሚችሉት ነገር ይኖራል። እዚህ ጋር ብዙም ባነሳው ትንሽ ሊወሳሰብ ስለሚችል ግን እነዛን አይነት ነገሮች ከወሰኑ ሜይ ቢ አቅም ሊሰጡት የሚችሉበት እድል ሊመጣ ይችላል። ሌላው ፎሬክስ ቢሮዎች መጨረሻ ላይ ሲያነሳ የነበረው አንድ ጉዳይ ለምሳሌ ፎሬክስ ቢሮዎች ምን ይገጥማቸው ነበር መሰላቸው? አሁን አንዱ ትልቁ እንትን የሚላቸው አብዛኛዎቹ በ30 ሚሊዮን ብሯ ተይዛባቸው የቀረው ነው እንደ ካፒታል እንኳን አይቆጠርላቸውም ነበረ። ያ ሪዘርቭ ገንዘቡ እንደ የሚይዟት ገንዘብ የምትያዝላቸው በእጃቸው ላይ ያለችው የተከፈለ ካፒታል ከምትባለዋ ላይ ነው። ለምሳሌ አንዳንዱ 15 ሚሊዮንም ያለው አለ። ያው ደና የሚባሉት ደናም ያላቸው አሉ። የዛን ነበረ በፐርሰንት በወሩ መጨረሻ እንዲይዙ የሚፈቀድላቸው። አብዛኛዎቹ ፎሬክስ ቢሮዎች እንዲያውም ያከስራቸው ነበረ ለባንክ መሸጥ ማለት ነው። ምክንያቱም ልክ ወሩ 30 በሚደርስበት ሰዓት እነሱ በመቶ አሁን ዛሬ እንኳን ብታየው 178 ብር ምናምን እየገዙ ያሉትን ዶላር አስቡት 30 ሲደርስ ለባንክ ሄደው በ150 ምናምን እንዲሸጡ ነበረ የሚያስገድደው። ያ ነገር የተሻለ እነሱ ዲል እንዲያደርጉ እድሉን ይሰጣቸዋል። ያ ነገር አለ። ብዙ ነገሮች ለምሳሌ ፎርዋርድም ቢሆን በተለይ ለኛ ሀገር ነጋዴዎች እንግዲህ በብዙ መልኩ ይጠቅማቸዋል። ቅድም ሙኬ ለማብራራት ሞክሯል። ሌሎች አንዳንድ ሰዎች ከዛ በኋላ የገቡ ሊሆኑ ይችላሉ ብዬ አስባለሁኝ ሲያነሱት ስለነበረ ፎርዋርድ ስቲል ሰው የምንዛሬ ዋጋዎችን ወይ ደግሞ ዶላርን የምንገዛበትን ወይ ደግሞ ዶላርን የምንሸጥበትን ዋጋ ዛሬ በተስማማነው ዋጋ የዛሬ 3 ወር መገበያየት ወይ ክፍያውን መክፈል ማለት ነው። በአጠቃላይ ግን እንግዲህ የኛ ሀገር ንግድም ሆነ ባንኮቹም ሆነ ካሁን በኋላ ያቺ የተለመደችዋ አይነት ገሲንግ ጌማችን ብቻዋን የምትሰራበት ዘመን ያበቃ ይመስለኛል። አይ ቲንክ ሙኬ ቅድም መጀመሪያ ላይ ሲያነሳ ነበረ ባንኮቻችን ቢሆኑም ከኬንያ ምናምን ባለሙያ ማምጣት አለባቸው እያለ ሲናገር የነበረው። ካሁን በኋላ እንግዲህ አስበው አንድ ባንክ ፎርዋርድ በኤክስፖርተር ጋራ በፎርዋርድ ወር ከኢምፖርተር ጋራ በፎርዋርድ ከተስማማ በኋላ ማለትም አንድን የአሜሪካን ዶላር ከዛሬ 90 ቀን በኋላ በ160 ብር እሸጥልሃለሁ ብሎ ከተስማማ በኋላ ልክ ከ90 ቀን በኋላ አንድ የአሜሪካን ዶላር 180 ብር ቢገባ በህግ በ160 እንዲሸጥ ይገደዳል ያ ባንክ ማለት ነው። በዚህ 20 ብር ሊከስር ይችላል ዶላሩ ላይ። ኤኒዌይስ ያው የፎርዋርድ ትሬዱ በዋናነት እንደዚህ ጫወታዎች ለመጫወት ሳይሆን የፎርዋርድ ትሬድ በመርህ ደረጃ ዓላማው ተቋማት፣ ባንኮች፣ የፋይናንስ ተቋማት ከአደጋ ራሳቸውን የሚከላከሉበት መንገድ ነው። ከኪሳራ አደጋ ራስን መጠበቂያ መንገድ እንጂ ያው የትርፍ ጨዋታ የምንጫወትበት አይነት ቤት አይደለም። በዋናነት ሀሳቡ ግን እነዚህ ነገሮች በስርዓቱ አናላይዝ ማድረግ የሚችሉ ባለሙያዎች ካሁን በኋላ ያስፈልጉናል እየተባለ ነው ማለት ነው። እዚህ ጋር በምንገባበት ሰዓት የንግድ ተቋማትም ቢሆን ከምንጊዜም የበለጠ አማካሪዎች፣ የቢዝነስ አማካሪዎች ወይ ደግሞ የፋይናንስ አማካሪዎች፣ ፕሮጀክሽን የሚሰሩ ሰዎች እንዲህ ከነበረ እንዲህ ሲሆን እንዴት ሊሆን ይችላል የሚሉ ነገሮችን ያው በእርግጠኝነት ማንም ለሰው ሊነግር የሚችል የለም። ነገር ግን አትሊስት ምን ሊመጣ እንደሚችል ምን ሊሆን እንደሚችል መንገር የሚችሉ ሰዎች ግዴታ ያስፈልጋሉ። ባንኮች ከፍተኛ አደጋ ሊገጥማቸው ይችላል። እንግዲህ አሁን ይሄኛው ግብይት መምጣት ጀመረ ማለት ከአሁን በኋላ ልክ ከ2024 ላይ ፍሎት በተደረገ ሰዓት ባንኮቻችን በዚህ ባሳለፍነው 1 ዓመት ውስጥ ገጥሟቸው የነበረ ከዶላር አንጻር በቢሊዮን የሚቆጠሩ ብሮች የከሰሩ ባንኮች እንዳሉ ሁላችንም ሰምተናል። እነዛ ነገሮች ስቲል ከአሁን በኋላ የዴይ ቱ ዴይ የኦፕሬሽን ጉዳይ ይሆናሉ። እነዛን ዋይዝሊ መከታተል ካልቻለ እንግዲህ አንድ ባንክ ማለት ነው እቅድ ካላወጣበት ካሁን በኋላ ለፎሬክስ ገበያቸው ለኢንተርናሽናል ትሬድ ስትራቴጂ ያስፈልጋቸዋል እንደማለት ሊሆን ይችላል። ባንኮቻችን እስካሁን በቀላሉ ሲመሩት የነበረው ነገር ነው። የሆነን ኤክስፖርተር ኮርት አድርጎ አግኝቶ እሱ ዶላሩን ካመጣላቸው እነሱ ለኢምፖርተር ዶኪመንቱ ከደረሰ በኋላ በደረሰበት ቀን ነው ኢቨን ገንዘብ የሚቀበሉት። መጀመሪያ የተቀበሉት ብር ላይ እንኳን ዋጋ ከጨመረ የዛለት ይሄ ስለሆነ ገንዘቡ ጨምር እስከ ማለት ነበር የሚደርሱት። ካሁን ገና ውድድር የሚሆን ከሆነ በተለይ አሁን ለምሳሌ የኛ ሀገር ባንኮች እንዲህ ላያደርጉ ይችላሉ ብሎ ብዙ ሰው ሊጠብቅ ይችላል። የውጭዎቹ ባንኮች በሚገቡበት ሰዓት ይሄ ነገር ሊቀላቸው ይችላል። ያኔ እነዚህን ገበያዎች ከውድድር የተነሳ ሁሉም ባንኮች ወደ ስራቸው ሊያስገቡት የሚችሉት ነገር ይመስለኛል ማለት ነው። ስለዚህ እንደዚህ አይነት ነገሮችን እጠብቃለሁ እኔ።
ሌሎቻችሁ ቀጥሉ፣ አላርዝም። ቢኒ ዌልካም ብያለሁ። ዌልስተን ብራዘር እንዴት ናችሁ? አማን ነው ወይ? ኦኬ ግሩሜ ሰላም ነው? ሰላም ብያለሁ። አለን ብንሻት ሆነኝ ለነቤኔ እየሰማኝ ነበር። ሁላችሁንም ሰላም ብያለሁ። ብሬም እስኪ እናንተ እንደጀመራችሁት ትንበሉና በኋላ የሆነ ነገር ብል ደስ ይለኛል። ምክንያቱም ከዚህ በፊትም አንድ ቪዲዮ ሰርቻለሁ በቅርብ ባለፈው በወጣው መመሪያ መሰረት እና ፍሌክሲቢሊቲ በጣም በደንብ ቢታይበት የሚል ነው። እጅግ በጣም አሪፍ ነገር ነው። ነገር ግን ከዚህ መመሪያ በኋላ የባንኮቻችንም አፒታይት ነው የሚታየው። ከዚህ በኋላ እነሱ ከፍተኛ ኤክስፔክት ይደረጋሉ እነሱ። ምክንያቱም የብሔራዊ ባንክ ብቻውን ያው በአንድ እጅ ብቻ ስለማይጨበጨብ በደንብ ሊተባበሩ ይገባል። ብሔራዊ ባንክ በዚህ መጠን ያውም ኦልሞስት 19ኙ እጅግ በጣም ትልልቅ ናቸው። እየቆራረጠ ያደርገዋል ብዬ ያሰብኳቸውን ነገሮች ነው በአንድ ላይ። ከዚህ በኋላ የሚጨምረውም ነገር ይኖራል። እንዲሁም ደግሞ በፈለገው ፍጥነት ወይም ደግሞ እንደፈለገው ካልሄደለት ደግሞ ከነዚህ ውስጥ ሊቀንሳቸው የሚችሉትም ነገሮች አሉ ብዬ አስባለሁ። ነገር ግን ባንኮቹ ራሳቸው ግን በዚህ እድል ላይ እንደ ህዝብ ሆነው ያው እንደ ግለሰብ ሳይሆን ብዙ ባንኮች እንደ ግለሰብ ነው እየተጫወቱ ያሉት፣ እንደ ሀገርና እንደ ህዝብ ሆነው ይሄንን ነገር በደንብ ኮንትሮል አድርገው እነሱም ቢረባረቡ ትልቅ ነገር መፍጠር እንችላለን ብዬ አስባለሁ። ያው ሀገር የግለሰብ አይደለችም፣ የሁላችንም የጋራ ድምር ውጤት ነው ትልቅ ነገር ሊፈጥር የሚችለው። እንግዲህ መለስበታለሁኝ። እስኪ በደንብ ሂዱበት። ታፕታፕ ኮፒ ሊንክ እያደረጋቸው ቤተሰቦች። ኦኬ ግሩሜ አዝ እንትኑ በቅድም በሄድንበት ላይን አንተ ሄድበት። ዊል ቢ ፎከሲንግ ሞር ኦን ቢዝነስ ሰዎች ምን ማድረግ አለባቸው ብለን ፎከስ የምናደርገውን እዛ ላይ እንሄድበትና አይ ቲንክ እንትን ላለው አንተ ቀጥል፣ ከዛ እኔ እመጣበታለሁ። ቴንክ ዩ ሙኬ። አንተም የሄድክባቸው ፖይንቶች በተለይ ደግሞ በዋነኝነት እቺ ዊዛውት ከስተምስ ዴክላሬሽን የምትለዋ ነገር በጣም ትልቅ ኢምፖርታንት ፖይንት ናት። ሌሎቹም የተነሱት ሀሳቦች በጣም ቬሪ ኢምፖርታንት። እንደውም ገሜ አንድ ያነሳው ነገር አንተም ብለኸው የነበረው ነገር ምንድን ነው? ከዚህ በኋላ ባንኮቹ በጣም ስፔሻሊ የፎረን ከረንሲ አስተዳደራቸውን በጣም አድቫንስድ የሆነ ሞዴሊንግ ኢቨን የውጭ ሀገር ኮንሰልታንት ራሱ ማምጣት ካለባቸው ልምድ ያላቸውን ከዚህ በፊት ፍሎት አድርገው ረዥም ጊዜ የቆዩ ሀገራት የሚጠቀሙትን አይነት ሲስተሞች በመጠቀም ሞዴል እያደረጉ ስፔሻሊ ለፎርወርድ ኮንትራክት መዘጋጀት አለባቸው ያልከው ነገር በጣም ትልቅ ፖይንት ነው። ገሜም ብሎታል። ግን እዚህ ጋር ደግሞ እኔ አንድ መጨመር የምፈልገው ነገር አሁንም አንተ እንዳልከው ለቢዝነስ ሰዎች የሚሆኑ ነገሮችን ላልከው አንድ ኢምፖርታንት ነገር ብዬ የማስበው ባንኮቹ እነዚህን የፎርወርድ ኮንትራክትስ የሚያዘጋጁት ያው የሚሸጡላቸው ያው አዲስ ቢዝነስ ላይን አገኙ ባንኮቹም እነዚህ ፎርወርድ ኮንትራክቶችን ማዘጋጀት ያው መቼም በነፃ አይደለም የሚያደርጉት ብዬ አስባለሁ። ሶ ይህንን በተመለከተ አይ ቲንክ ኮንሰልቲንግ እና አድቫይዘሪ ኢቨን እነዚህን ኮንትራክቶች ኢንድ ዩዘር የሚሆኑትን ኢምፖርተሮች እና ኤክስፖርተሮች በጣም ያስፈልጋቸዋል ብዬ አስባለሁ። ምክንያቱም ገሜ ሲል እንደሰማኸው በ160 ብር የተገባ ፐር ዶላር የተገባ ኮንትራት ነገ 180 ከሆነ ባንኩ 20 ብር ከሰረ ማለት ነው። ግን አት ሴም ታይም ደግሞ ያው እንግዲህ ይህን ያህል ክፍተቱ ሰፊ ይሆናል ብዬ ባላስብም እንበልና አንድ ኢምፖርተር በ165 ሊገዛ ፎርወርድ ኮንትራት ገብቶ ብር ግን ዲፕሪሺየት ያደረገው እስከ 161 ከሆነ ፎር ሃዌቨር አማውንት ኦፍ ዶላርስ ውል የገባው 4 ብር ፐር ዶላር እየከሰረ ነው ማለት ነው። ኤክስፖርተር ማድረጋችሁ ብታስቡት ሴም ቲንግ። ሶ ምንድነው ሁሉም ሰው ትንሽ ነቃ ማለት አለበት። ሁሉም ከውጭ ምንዛሬ ጋር የሚነካካ አክተር በሙሉ
ነቃ ማለት አለበት እና እነዚህን ነገሮች በደንብ እንግዲህ ያው ከዚህ በፊትም ስለ ፎርካስቲንግ ስለ ያው ሁሉም ነገር ኤስቲሜት እንደሆነ ይታወቃል። ፕሬዲክሽን ሲባል 100% አኪሬት ሊሆን አይችልም። ሁሉ ጊዜ የሆነ ማርጂን ኦፍ ኤረር አለ። ግን አትሊስት የተቻለውን ያህል መደረግ አለበት ብዬ አስባለሁ እና ጥሩ ጥሩ ጎኖቹን አውርተናቸዋል። ገሜ አንድ ያነሳው ነገር ምንድን ነው? ይሄ ነገር እንግዲህ ኔት ኢፌክቱ ምንድን ነው የሚሆነው? ብር ይጠናከራል ወይስ ዲፕሪሺየት ያደርጋል ለሚለው ሂዝ ቪው ዋዝ ሞር ፔሲሚስቲክ እና ደግሞ ጀስቲፋይድ ነው። እንደዛም ይመስላል። ምክንያቱም ለሰርቪስ ኤክስፖርተሮች 100% ሪቴንሽን ከተባለ ሰርቪስ ኤክስፖርተሮች ማን ማን ናቸው ብለን ስናስብ ንግድ ባንክ ጅቡቲ ይሰራል። ኢት ፕሮቫይድስ ፋይናንሻል ሰርቪስስ። ኢትዮ ቴሌኮም ኦልሶ አይ ቲንክ ወደ ኢስት አፍሪካ ኤክስፓንድ አደርጋለሁ የሚል ነገር አለ። ኢትዮጵያን ኤርላይንስ አለ ኦብቪየስሊ። ከዛ በኋላ ያው ኮንሰልታንትስ፣ ቱር ካምፓኒስ ወዘተ ሁሉም ቀላል የሚባል ዶላር አይደለም የሚያስገቡት። እንደውም ሰርቪስ ኤክስፖርት ምን ያህል እንደነበረ ላስት ይር አይ ፎርጋት ኤግዛክት ፊገር። ሙኬ ብትጽፍልኝ ደስ ይለኛል። በጣም ሲግኒፊካንት ነው። ሶ በሰርቪስ ኤክስፖርት የሚመጣው ገንዘብ 100% 7 ፖይንት ሰምቲንግ አይደለ? ያ ሶ ያ ዋናው ምንድን ነው ከጉድስ ኤክስፖርት አይ ቲንክ በዚህ ዓመት ነው ጉድስ ኤክስፖርት ላስት ይር ጉድስ ኤክስፖርት 8 ፖይንት ሰምቲንግ ሆነ። ከዛ ሪሚተንስ 7.9 ኦር 8 ክሎዘር ዛት ሰርቪስ ኤክስፖርት ከነኛ ሰርድ ሌቭል መሰለኝ። ማስታወሻዬን አልያዝኩት። ማስታወሻዬን ልፈልግ። ኢትስ ኦልራይት። ኦኬ ዋናው ምንድን ነው በጣም ሰብስታንሻል አማውንት ነው ሰርቪስ ኤክስፖርት እና ያንን ዶላር 100% እነሱ መያዝ የሚችሉ ከሆነ ዘን ብዙ ነገሮች ሊፈጠሩ ይችላሉ እዛ ጋ። ምክንያቱም ያው ወደ ተመሳሳይ ነገር ሊገቡ ይችላሉ። አሁን ለምሳሌ ላይክ አንድ ሰርቪስ ኤክስፖርተር ጀስት አንድ ሳይድ ኢምፖርት ቢዝነስ ከጀመረ ያንን ዶላር ዩቲላይዝ ማድረግ ይችላል። ሶ ብሩ ውጭ ቀረ ማለት ነው። በተለያዩ መንገዶች ካፒታል ፍላይት ሊፈጠር ይችላል። ብቻ ብዙ ነገሮች አሉ ዛት ኩድ ካም ኢንቱ ፕሌይ። ሶ ይሄ ኦፍኮርስ ያው ዳውንወርድ ፕሬዠር ይፈጥራል ማለት ነው። ሌላው ዲቪደንድ ሪፔትሪዬሽን እና ፎረን ዳይሬክት ኢንቨስትመንትን ለማበረታታት ሪፓትሪዬሽንን በደንብ ሊበራላይዝ ተደርጓል። እሱም ያው የሆነ ኢፌክት ይኖረዋል። ከዛ በኋላ ሰዎች ካፒታል አካውንት እንዲኖራቸው ውጭ ሀገር ኢንቨስት ማድረግ እንዲችሉ የተወሰነ በር ተከፍቷል ምናምን ነገር በት እኔ አንድ ደግሞ የምመለከተው ነገር ምንድን ነው ኦን ዲስ ሳይድ ወይ ሙኬ ዲድ ዩ ስታርት ሴይንግ ሳምቲንግ? ኖ አይ ዞር ብዬ 7.4 አካባቢ ነው። ኦኬ ሶ ምንድን ነው ኦኬ ብቻ ኦን ዘ አዘር ሳይድ ደግሞ አክት የሚያደርግ ነገር አለ which is for the first time the average ኢትዮጵያን በቃ የትኛውም ኢትዮጵያዊ በካርድ ገንዘብ መያዝ የሚችልበትን ሁኔታ ይፈጠራል። እንግዲህ one of my expectations ምንድን ነው አሁን ለምሳሌ ላይክ ሲቪ ኮኔክት ትልቅ ኢኒሽቲቭ ነበረ የውጭ ምንዛሬን አግሪጌት ለማድረግ ላይክ ተይዞ ከዛ በኋላ ብዙ ነገር ለዲያስፖራ ይደረጋል ተብሎ የሚታሰብ ግን ያኔ በነበረው ፍሬምወርክ በጣም ሊሚትድ ሆኖ ነበረ ለዲያስፖራ ብቻ ምናምን እንዲሆን በት አሁን ያንን ሰርቪስ ላይክ ቱ ኤቭሪ ኢትዮጵያን ኤክስፓንድ ማድረግ የሚቻልበትም ሁኔታ ተፈጥሯል ብዬ አስባለሁ። ግን እሱ ብቻ ደግሞ ሳይሆን በጣም ስፔሻሊ ላይክ ሪሞት ወርከርስ እና ደግሞ የተለያዩ እንግዲህ ሁሉም ኢትዮጵያዊ ፍላጎቱ በጣም ብዙ ነው። ኔትፍሊክስ ማየት እንፈልጋለን፣ ስፖቲፋይ መክፈል እንፈልጋለን፣ ሊንክዲን ፕሪሚየም አካውንት ኦር ዋቴቨር ምናምን ነገር ብቻ ብዙ በዶላር ላይ መውጣት የነበሩ ወጪዎችን ማድረግ እንፈልግ ነበረባት።
ያው ያንን የሚያስችል ስርዓት አልነበረም ከዚህ በፊት። በጣም ብዙ ነገር ውስጥ ህዝቡ ይገባ ነበረ። ክሪፕቶ በሉት የተለያዩ በሰው አካውንት አስከፍቶ ፔይፓል ምናምን ነገር ብቻ ስቃይ ይበላ ነበረ። አሁን እነዛ ነገሮችን ላይክ የሚያስችል ነገር ከዚህ በፊትም እንግዲህ ቪዲዮ ስሰራ እንግዲህ $500 ሚሊዮን አውክሽን ከመውጣቷ በፊት እንግዲህ በጣም ብዙ ተስፋ ሰጪ ነገሮች አሉ። ግን እነዚህ ነገሮች ቢሰራባቸው በደንብ ጥቁር ገበያውንም ማዳከም ይቻላል። የብርንም ቫሊዩ ከራፒድ ዲፕሪሺዬሽን መታደግ ይቻላል ምናምን ብዬ የሰራሁት ቪዲዮ ነበረና አሁን እነሱን የሚያስችሉ ነገሮች እንግዲህ የተፈጠሩ ይመስላሉ። ግን ምንድነው ያው nothing comes without risk እና እዚህ ጋር እንግዲህ በጣም ብዙ ስፔሻሊ ለማኒ ሎንደሪንግ፣ ለቴሮሪዝም ፋይናንሲንግ፣ ለካፒታል ፍላይት ኢቨን ፋይናንሻል ሴክተሩ ላይ ሲስተሚክ ሪስክ ከሚያመጡ ነገሮች ምናምን ነገር አሉ። አሁን ለምሳሌ ብትመለከቱ ስፔሻሊ ባይዘወይ ማለት ነው የውጭ ምንዛሬ ቢሮዎች እንግዲህ እዛ ቪዲዮ ላይ አንድ ብዬ የነበረው ነገር ምንድን ነው የውጭ ምንዛሬ ቢሮዎች እንግዲህ ሊሚቱ እንዳለ ሆኖ ሊሚቱ ስትሪክትሊ ሊሚት ባለበት ሁኔታ እነሱ ካርድ ኢሹ ማድረግ የሚችሉበት ሁኔታ ቢፈጠር እና የውጭ ምንዛሬ ቢሮዎች ከካሽ ብቻ የነበረውን ነገር ወደ ካርድም መግባት የሚችሉበት ሁኔታ ቢፈጠር በጣም ትልቅ ኢምፓክት ይኖረዋል ብዬ ነበረ እና አሁን ለምሳሌ ያው ከ10 ሺህ ይሄ ከስተምስ ዲክላሬሽን የሚለው እሱ ሲነሳ እንግዲህ ያው መኒ ሎንደሪንግ ላይ እንደምታውቁት ካሽ ለፕሌስመንት በጣም ያው እንግዲህ አይ ዶንት ቲንክ ብዙ ነገር ማለት ያለብኝ እንደምታውቁት ነው። ካሽ አንትሬሰብል ነው። እንደዚህ አይነት ሊሚት ልክ ሲነሳ ቆሻሻ ገንዘብ ሊገባ ይችላል። ይሄ ኢሊሲት ደርቲ ማኒ በቀላሉ አገር ውስጥ ሊገባና ሊወጣ ይችላል። ምንም የሆነ እንትን ይሄ ምንድነው ምንም ዱካ ሳያሳርፍ መግባትና መውጣት ይችላል። ከዛ ደግሞ የውጭ ምንዛሬ ቢሮዎች እንግዲህ በደንብ ተጠንቅቀው የኬዋይሲ ፕሮሲጀራቸውን የአንቲ መኒ ሎንደሪንግ ፕሮሲጀራቸውን በደንብ እንትን የማያደርጉ ከሆነ እነሱን በመጠቀም ሌየር ሊደረግ ይችላል እና እነዚህ ነገሮች እንግዲህ አንድ ይሄ ዳይሬክቲቭ እንግዲህ ብዙ አስቻይ ጥሩ ነገሮች እያመጣ ነው በት ሪስክም አብሮ ይዞ እየመጣ ነው እና ይሄ እንግዲህ በደንብ ሪፖርቲንግ ላይ በጣም መሰራት አለበት እና እነዚህን ነገሮች ያው እንግዲህ ሁላችንም ሳሮ ላይ ፎከስ አድርገን ትንሽ ስለ ገደሉም ፎከስ ስላላደረግን አንዳንድ ነገሮች ላንሳ ብዬ ነው። ከዚህ በላይ እኔ ብዙ አላንዛዛም። ኦኬ ፎር ዘ ቢዝነስ ፒፕል የሚያስፈልጋቸውን ነገሮች ስፔሻሊ አይ ቲንክ የኤክስፖርተሮች ዳይሬክት ካሽ በመቀበል ፋንታ ከሰርድ ፓርቲ መቀበል የሚችሉበት እሱ አሁን እኔ በጣም ትልቅ አይ ቲንክ ሁሉም ኤክስፖርተሮች ማወቅ አለባቸው ብዬ የማስበው ነገር ስለሆነ እሱ ላይ በደንብ ማብራሪያ ትሰጣለህ ብዬ እጠብቃለሁ። ቴንክ ዩ። ኦኬ ምናልባት ባለፈው ሆልድ ተደርጎ የነበረው ኤክስፖርተሮች ለሶስተኛ ወገን አሳልፎ መስጠት የሚባለው ነገር እዚህኛው ላይ አላየሁትም። ማሻሻል አልተደረገለትም ነው ቢኒ ከቢኒ ልነሳና የባለፈው ኤክስፖርተሮች ሆልድ ተደረገ የተባለው በፊትም በህግ የተቀመጠ አይደለም። የህጉ ምንድን ነው የሚለው ናቹራሊ የዚህ ከረንሲ ሪጂም ቼንጁ ለውጡ ሲመጣ የሆነው ነገር በቃ ጀስት ፍሪ ማርኬት ኢኮኖሚ ዩ ካን ዲል ፎሬን ከረንሲ ፕራይስ ሴቲንግ ዋጋን ሴት ማድረግ የእናንተ ነው ተባሉ ባንኮቹ። ኖርማሊ እንደ ባንክ ዝም ብለህ ስታስብ ቀላል አይደለም። አሁን ዲል አድርገህ ፕራይስ ሴት ታደርጋለህ ብትባል ከስንት ሰው ጋር ዲል ታደርጋለህ? $100 ይዞብህ የሚመጣ አለ፣ $1000 ይዞብህ የሚመጣ አለ፣ ብዙም ያመጣል ኤክስፖርተር አለ። ትንሽ ኦፕሬሽናሊ ኢንፊዚብል ነው። ናቹራሊ የትኛውም ዓለም ላይ ብትሄድ የሆነ ሬት ሴት ያደርጉና ያንን ሬት ነው ተጠቅመው ኦፕሬት የሚያደርጉት። ምክንያቱም ሌላኛው ዓለም ላይ በፍሪ ማርኬት ሲቀመጥ የትሬድ ባላንስ ችግር ስለሌለባቸው የሚልኩትና የሚያስገቡት ዲፊሲት ስላልሆነ እጥረት ስለሌለባቸው ከረንሲ እጥረት ስለሌለባቸው
ተንገብግበው ይህን ጨምሬ ልግዛ የሚሉት ነገር የለም። እኛ ሀገር ግን ኦፕን ሲደረግ አንዱ ትልቁ ችግር ምንድን ነው? አየህ የዶላር እጥረት ዘንድሮ ነው ቀና ብሏል ተብሎ እንግዲህ ሪፖርት የሰማ ነው። ከዛ በፊት በነበረው ዲፊሲት ከፍተኛ ዲፊሲት አለው፣ ጉድለት አለው፣ እዳዎች አሉብን ምናምን። ስለዚህ ዶላር ማግኘት እንደምታውቀው ነው ችግር ነው። ያ በሆነበት ሴት አድርጉ ብለህ የሆነ ፈታ ያለ ሬት እያስቀመጠ ባንኩ መሄድ አይችልም ነበር። የሆነው ነገር ምንድን ነው? የሆነ ሬት ባንኮች ያስቀምጣሉ። ከዛ በኋላ በውስጥ ይደራደራሉ። 4 ብር ፕላስ 5 ብር ፕላስ። አንድ አይነትም ጭማሪ እኮ አይደለም። ከፍ ያለ ዶላር ለሚያመጣ ለምሳሌ ሲምፕል ኤግዛምፕል ልስጥ። አንድ ኤክስፖርተር ሆኖ ከባንክ ጋር እየሰራ ከዛ ባንክ ፕሪሺፕመንት ብድር ወስዶ የሚሰራ ኤክስፖርተር እና ፕሪሺፕመንት ብድር ሳይወስድ ለሚሰራ ኤክስፖርተር የሚሰጠው ፕላስ ሬቱ ይለያያል። ፕሪሺፕመንት ማለት ለኤክስፖርት የቅድመ ክፍያ የመግዣ ብድር የተበደሩ ሰዎች የሚሰጣቸው አነስ ያለ ብር ነው። በተለምዶ 5 ብር 6 ብር ነበር። 4 ብር 5 ብር 6 ብር ከባንኩ ብድር ሳትበደር ግን ዶላር ብታመጣ በራስ ገንዘብ ኤክስፖርት አድርገህ ዶላር ብታመጣ 9 ብርም 10 ብርም 11 ብርም ይሰጣል። እንደዚህ አይነት ሲቹዌሽናል የሆኑ የሬት ዲፍረንሶች አሉ። ና ይህን ካልኩኝ ዘንዳ ቀጥሎ የሆነው ነገር ምንድን ነው? ይሄ በሚሆንበት ሰዓት ከፍተኛ የሆነ ዝብርርቅ የሆነ አሰራር መምጣት ጀመረ ማለት ነው። ጫና ማሳረፍ ጀመረ። አንዱ 8 ይጨምራል፣ 10 9 ምናምን። እንዲህ አይነት ነገር ሲሆን ብሔራዊ ባንክ ነው አለ። ብሔራዊ ባንክ ነው this is not gonna happen in my eyes። አንድም ብር መጨመር አትችሉም፣ እዛው ባስቀመጣችሁት ሬት ትራንዛክት አድርጉ ተባለ። ያ ሲሆን አሁን አንድ ኦዲየንሱን በደንብ መረዳት ያለበት ነገር አለ። ባንኪንግን ስንረዳ ኪ የሆነ አንድ ነጥብ ላስቀምጥላችሁ። ባንኮች ኢትዮጵያ ውስጥ ያሉ ባንኮች ሪሶርሳቸውን ስማርትሊ እና ስትራቴጂካሊ ነው የሚያስቀምጡት፣ ዝም ብለው አይደለም። ለዶላር ብድር ሲሰጡ ባይዘዌ ዶላር ምናምን ብለው ካልኩሌሽን የሚሰሩት ነገር አለ ከጀርባ፣ ኃይለኛ ካልኩሌሽን አለ። ለምሳሌ 100 ሚሊዮን ብር እንደ ባንክ ቢኖረኝ፣ ባንኮቹ እንድትረዷቸው ስለምፈልግ ነው። 100 ሚሊዮን ብር እንደ ባንክ ቢኖረኝ ይሄን 100 ሚሊዮን ብር ለአንድ ፋብሪካ ላለው ሰው ወይም ለትሬደር ላበድረው ወይስ ለኤክስፖርተር ላበድረው ብለው ሲሉ አሁን ላይ ኤክስፖርተርን እየመጡ ነው ያሉት። ፕሮባብሊ የሰርቪስ ኤክስፖርትን አሁን ብዙ ላይ መርጡት ይችላሉ ለማበደር ማለት ነው። ጉድስ ተፈቅዶ ቢሆን ኖሮ ጉድስን አሁን ወደ ሌላ አንድ ስትራቴጂክ ለውጥ ያመጡ ነበር። ሶፋር ግን ባለው ምን ያደርጋሉ? ኦኬ 100 ሚሊዮን ብር ለአንድ ሰው ባበድር ሌትስ ሴይ ወለድ በአመት በእንትን ይሄ ፍላት ሬት እናድርገውና ይሄ አውትስታንዲንግ ባላንሱን ኮምፓውንዲንግ እንተውና በፍላት ሬት ብናስበው ሌትስ ሴይ 16% በሉት። 16% ከሆነ 100 ሚሊዮን አበድሬ 16 ሚሊዮን ብር እቀበላለሁ። ኦኬ 16 ሚሊዮን ብር ማለት በኳርተር 4 ሚሊዮን ብር ሰበስባለሁ ማለት ነው። ኦኬ ይሄ ግን ምን አለው? ዲፎልት እንትን አለው፣ ኤንፒኤል ሪስክ አለው። ሊዘገይ ይችላል፣ ላይከፈል ይችላል፣ ሰዶ ማሳደድ ውስጥ ትገባላችሁ፣ የፐርፎርማንስ ችግር ሊገጥማችሁ ይችላል፣ ምናምን በርካታ ነገር አለው። ኦኬ 100 ሚሊዮኑን ለዚህ ሰውዬ ከምሰጥ ዋት ኢፍ ለኤክስፖርተር ብሰጥ፣ ለኤክስፖርተሩን ወስጄ 100 ሚሊዮኑን ሰጠው ማለት የ100 ሚሊዮን ብር ኢኪቨለንት የሆነ ዶላር ኤቭሪ 3 መንዝ ሊያመጣልኝ ይገባል፣ ኦር 3 to 4 መንዝ ሊያመጣልኝ ይገባል። ሌትስ ሴይ የ100 ሚሊዮን ብር ኢኪቨለንት ዶላር 750 ሺህ ወር 700 ሺህ ዶላር ነው በሉ። 3 ቢያመጣ 2 ሚሊዮን ዶላር ያመጣልኛል። 2 ሚሊዮን ዶላርን በሰርቪስ ምናምን ብትወስዱት፣ ሰርቪስ ፊ ኤልሲ ሲከፍት ብትወስዱት 4.5 ሳገኝ 4.5 ኦፍ የ2 ሚሊዮን ዶላር ማለት 100 ፕሮባብሊ ስንት ነው የሚሆነው? 100 ሺህ ዶላር አካባቢ ነው ሰርቪስ ፊ የምሰበስበው። 100 ሺህ ዶላር ማለት አሁን ባለው ኤክስቼንጅ ሬት ስንት ሆነ ማለት ነው? ወደ 16 ሚሊዮን ብር ሆነ። አበድሬ ላገኝ የምችለው ስንት ነው? ኦልሞስት 16 ሚሊዮን ብር እንደዛ አካባቢ ነው። በፍላት ሬት ካሰላችሁትም 20% ማድርገው በኮምፓውንድ ሬት ብታደርጉት እዛ ነው። እኩል ሆነ ማለት ነው። ለዚህኛውም አበድሬ ለፎሬን ከረንሲ ፕሪሺፕመንትም ሰጥቼ ባመጣ እኩል ሆነ። በምን? በኤልሲ ሰርቪስ ፊ። ነገር ግን ተጨማሪ ባንኮቹ ምን ያገኛሉ? አንደኛ ፕሪሺፕመንት ብድር ሲሰጡ በነፃ አይደለም የሚሰጡት፣ የሆነች ሬት ያስከፍላሉ። ሁለተኛ ገንዘቡ ኤቭሪ 3 መንዝ ትራንዛክሽኑ
ዞሮ ይመጣል። 100 ሚሊዮን እዛኛው ላይ ባበድረው በአመት ያችን እየመለሰልኝ ይሄዳል። ሌላ ትራንዛክሽን ሊያመጣ ይችላል ላይችል ይችላል። እዚኛው ግን በህግ ስለሚገደድ 3 እጥፍ ያንቀሳቅስልኛል። 2 ሶስተኛ ኔት ኤክስቼንጅ ማርጅን ላገኝ ይችላል። ኤክስቼንጅ ለውጥ በዛ መሃል ሲከሰት እኔ ከሱ ዶላሩን የተወሰነ ብገዛው ኦር እሱ ኤክስፖርት በሚያር በምናም ብቻ የሆነች ጥቅም ስላለ ካልኩሌት አድርገው እዛኛው ጋር ከማበድር ይልቅ ፕሪሺፕመንት ላይ ባበድር ይሻላል ብለው ይሄዳሉ። ሰርቪስ ኤክስፖርት ላይ የሆነው 100% ይውሰዱ ሲባል ወደ ሪቴንሽን አካውንት ሊያቆዩት ስለሚችሉ ኢምፖርት ላይ ያደረጉበት ስለሚችሉ ምናምን ለሰርቪስ ኤክስፖርት ከማበድር ለዛኛው አበድሬ ትራንዛክሽን ብሰበስብ ይችላል ብለው ይላሉ። ኢንጀነራል ይሄ ነበር የነበረው ፕራክቲስ ነው። በዚህ ተነስቼ ትንሽ ያሰፋሁት ቢኒ ካነሳው አንጻር ቀጥታ ባይሆንም ይሄን ችግር በፎርዋርድ ኮንትራክት ግን አዲሱ ህግ በተወሰነ አድሬስ ያደርገዋል። ምን ማለት ነው? እነኛ 5 ብር 4 ብር 6 ብር ፕላስ ኖርማሊ ኤክስፖርተር ሉዝ ላለማድረግ 5 ብር ይጨምርልኛል ሲል እዛ እነሱ ጋር እንዲያመጣ 9 ብር ይጨምር ኢስ ኤ ካይንድ ኦፍ ስፖትም ፎርዋርድም የሆነ ባህሪ ያለው ስፖት ማለት ኢሚዲየትሊ የሚመስል አት ዘ ሴም ታይም ደግሞ ነገም እንዳይሄድብኝ የሚል ፎርዋርድም ይመስላል። አሁን ፎርዋርድ ኮንትራክት ተፈቀደ ማለት ዛሬ ላይ ይቆሙና የዛሬ ወር ለምሳሌ እሱ ኤክስፖርተር በሆነ ይሄድና ኦኬ ሪስክ አልፈልግም ምን ያህል ይጨምራል አይጨምርም ጋምብል ማድረግ ትጀምራለህ ማለት ኦኬ የዛሬ 2 ወር $1 ሚሊዮን አመጣላለሁ በስንት ገዛኛለህ ነው ባንኩ። ከዛ ባንኩ ያለበትን ኮሚትመንት የዛሬ 2 ወር ያለውን ኢኮኖሚክ ሲቹዌሽን ምናምን ያሰላና ኦኬ 175 ገዛለህ ይላል። 175 ገዛለህ ይላል። 175 ገዛለሁ ካለኝ ተደራደረውና በቃ 178 ምናምን 178 ልክ ስንስማማ ዛሬ ከ2 ወር በኋላ ላመጣልህ $2 ሚሊዮን 178 ብር ተስማምተናል ብለን እንፈራረማለን። ዳትስ ኤ ፎርዋርድ ኮንትራክት ባይ ዘ ዌይ። ካፒታል ማርኬት ሲመጣ ይሄ ደግሞ ዴሪቬቲቭ ፕሮዳክት ይወጣል። ኮምፕሌክስ የሆነ ፕሮዳክት ማለት ነው። እንትን ልታደረጉ ትችላላችሁ። ቢስሚላህ ምንድነው ፋክተር ልናደረገው እንችላለን። ፋክተራይዜሽን የሚባል ነገር አለና ሶ መኒ ቲንግስ ዊል ቢካም በፎርዋርድ ሲፈቅድ ብሔራዊ ባንክ በዚህ አሁን ባለፈው የተከለከለውን ፓርትሊ አድሬስ ያደርጋል። ኦኬ ይሄን የቢኒ ካልኩኝ አጠቃላይ የኔን ምልከታ ለቢዝነሱ ኮሚኒቲ ላምጣ። አንዱ ሁሌ እንደምለው ጋይስ ሁሌ እንደምለው የኛ ሀገር የቢዝነስ ሁኔታ ከድፍረት ኮምፕሊትሊ ዲፓርቸር አድርጓል። አስምሬ ነግራቸዋለሁ። አሁን ከዚህ በፊት አደንቅ ነበር የመወሰን ሪስክ የመውሰድ የምናምን ያልኩትን አደንቅ ነበር። ና ኢትዮጵያን ቢዝነስ ኢዝ ጆይኒንግ አንቻርተርድ ቴሪቶሪ በድፍረት ብለን ካልን የሚሆን አይደለም። ስለዚህ ሁሌ እንደምለው ጋይስ ራሳችሁን አፕዴት ማድረግ ያስፈልጋል። ልጆቻችሁን ቢዝነስ እንዲማሩ ማድረግ ያስፈልጋል። አድቫይዘር እንዲኖራችሁ አቅም ያላችሁ አድቫይዘር ሊኖራችሁ ያስፈልጋል። ሚዲያ ክትትላችሁን ሼፕ ማድረግ ይኖርባችኋል። የሀገር ጭፈራና ዳንኪራ እያየን ይሄ የኢትዮጵያ ቢዝነስ ሁኔታ ብዙ ሊያመልጠን ይችላል። እንደዛ ናችሁ ምናምን እያልኩ አይደለም። ዶንት ቴክ ሚ ሮንግ። ግን ምናያቸውን ምንሰማቸውን ነገሮች በደንብ አናላይዝ ማድረግ ይፈልጋል። ሶ ራሳችንን ማሳደግ እንችላለን። ዛሬ ላይ እኔ ኖሌጅ ክፍት ነው ብዬ ነው ማምነው። ኖሌጅ ናት ቢግ ዲል ብዬ አላምንም። እንደ በፊቱ ዩኒቨርሲቲ መሄድ ዲግሪ መማር ምናምን ሲምፕል ጥረት ካደረግን የሆነ ነገር እናውቃለን ብዬ አስባለሁ። ይሄን አንደርላይን አድርጉልኝ። ጊዜው ኤቭሪ ታይም የሚወጡት ነገሮች ቬሪፋይ እያደረጉልን ያሉት ነገሮች ያ ነው። አንድ ሁለተኛ ጀነራል የሆነ ነገር ላስቀምጥና ወደ ስፔሲፊክ እመጣለሁ። ከባንክ ጋር ያላችሁን አካሄድ አስተካክሉ። ከባንክ ጋር አቅም ያላችሁ ሰዎች ሂት ኤንደረን አፕሮች ከባንክ ጋር የሚሰራበት ጊዜ እያበቃ ነው። ሂት ኤንደረን ማለት ዛሬ የሆነች ጥቅም እዚህ ጋር አገኛለሁ፣ ነገ እዛ ጋር አገኛለሁ ምናምን የሚባለው በጣም አጥብቃችሁ ልትይዙት አብራችሁ ልትሰሩ የሚገባ 1-2 ባንክ መኖር አለበት። በአጭር ጊዜ የምታገኟት ቤኔፊት ሳይሆን ረጅም ጊዜን ካልኩሌት አድርጋችሁ ማለት ነው። ለምሳሌ ዛሬ ዲፖዚት ባረግለት ምን ትሰጠኛለህ ምናምን ትክክል ነው። እሱንም ዲል አድርጉ። ዲፖዚት ባረግልህ ምን ትሰጠኛለህ ምን ባረግ፣ ነገንም ግን አስቡ። ኦኬ ዛሬ አንዳንድ ሰው ምን አይነት ስማርት አለ መሰላችሁ? ልንገራችሁ በእናታችሁ ምን አይነት ሰው አለ መሰለህ? በጣም ስማርት ሰዎች እኮ አሉ። መጥተው ገንዘብ ያስቀምጣሉ ባንክ ላይ ምንም አይጠይቁ፣ ጥሩ ገንዘብ ያንቀሳቅሳሉ።
ከዛ በጣም በቃ እንደ ባንከር ስታስቡት ትደመማላችሁ። ምክንያቱም ሁሉም 10 ሚሊዮን ብር አምጥቶ ናላችሁን በሚያዞርበት ኢንቫይሮንመንት ውስጥ ዝም ብሎ መጥቶ ዘጭ አድርጎ 30 ሚሊዮን ብር አስቀምጦ ዝም ብሎ ያንቀሳቅሳል። እሱ ሎንግ ተርሙን እያሰበ ነው። ከወር በኋላ ምን እንደሚያገኝ፣ ከሁለት ወር በኋላ ምን እንደሚያገኝ እያሰበ ነው። ከሁለት ወር ከሶስት ወር በኋላ ሲመጣ ተንበርክካችሁ ነው የምታስተናግዱት። ይሄማ ሳይጨቀጭቀኝ እንዲደርሶልኝ ሰጥቶኝ ነው ሊቀበለኝ የመጣው ይባላል። ከባንክ ጋር ያለን ሪሌሽንሽፕ መቀበል ብቻ ሳይሆን አሁን ወደ ሰጥቶ መቀበል ፉሊ መቀየር አለበት። ምን ላግኝ ምን ልስጥ ብላችሁ ማሰብ አለባችሁ። ይሄ እኔ ብቻ የሆነ ነገር ላግኝ የሚለውን ነገር ስቶፕ ኢት፣ አንድ እርምጃ ያራምዳችሁ። ዩ ላይክ ኢት ኦር ኖት ዲስ ኢዝ ኤ ፋክት ዳት አም ቴሊንግ ዩ። የፋይናንሻል ኢንዱስትሪው ታይት እየሆነ ነው። ከጊዜ ወደ ጊዜ ስማርት ሰዎች እየገቡበት ነው። እውቀት እየፈለገ ነው። ኤክስፒሪየንስ እየፈለገ ነው። ሪሌሽንሽፕ እየፈለገ ነው። ዝም ብዬ ሞጭልፌ ሄዳለሁ የሆነ ነገር አድርጌ የምትሉትን አይሰራም። እኔ ብቻ ልጠቀም የሚባል አይሰራም። ዊን ዊን አፕሮች መጀመር መቻል አለብን። ከባንካችን ጋር ስናወራ ይሹድ አስክ ምን ልርዳህ? ይሄን ሁሌ የምንለው ዶላር ትሰጠኛለህ፣ ምን ትሰጠኛለህ፣ ብድር ትሰጠኛለህ ብቻ ሳይሆን ምን ልርዳህ፣ አብረን በመስራት ምን እንዳግዝ ነው የምፈልገው፣ ዘን ምን ታግዘኛለህ። ዊን ዊን ሲሆን ቤኔፊቱ በጣም ብዙ ነው። እሄድበታለሁ አንድ ሌላ ፕሮግራም ሰፐሬትሊ ማለት ነው፣ ቢካዝ ኢትስ ክሪቲካል። ስለዚህ ሁለተኛው ማስቀምጥላችሁ ነገር ከባንክ ጋር ያላችሁን ሪሌሽንሽፕ እና አግባቡን አንደርላይን አድርጉበት፣ አስምሩበት። ባንክ ኢዝ ቢካሚንግ ቬሪ ክሪቲካል። ጎልድ ትሬዲንግ ባለፈው አንስተነዋል። ንግድ፣ ማይኒንግ፣ ጎልድ በባንኮች እጅ እየገባ ነው፣ ወደ ባንኮች እጅ ይዞራል። ከባንኮች ጋር የምታደርጉት ዲል እንትን ነው። ሶስተኛ ፋይናንሻል ኢንጂነሪንግ። በቃ አሁን ጊዜው መጥቷል። ፋይናንሻል ኢንጂነሪንግ ማለት ሉክ ይሄን ህግ ከወርቅ ጋር ከወጣው ዳይሬክቲቭ ከሆነ ጋር ኮኔክት ብናደርግ ነው ሌላ ፒክቸር ነው የሚሰጠን፣ ሌላ ስዕል። ማይኒንግ ብሆን የዛሬውን የፎሬን ኤክስቼንጅ ህግ ደምሬበት ሌሎች የብድር ህጎችን ብደምር ኮምፕሊትሊ ዲፍረንት ፋይናንሻል ኢንጂነሪንግ የሆነ አኒማል ፕሮዲውስ ማድረግ እንችላለን። ይሄ ሶስተኛው ነው። ፎርዝ ዋን አሁን ስፔሲፊክ ወደሆኑ ነገሮች ልምጣ። ኪ ያልኳቸውን ቅድም አስምሬበት ሊሄድ። አንደኛው ፎርዋርድ ኮንትራትን ከወዲሁ ስለ ፎርዋርድ ኮንትራት አንብቡ። ስለ ፎርዋርድ ኮንትራት አንብቡ። ምን አይነት ሰዎች አንብቡ መሰላችሁ? ኤክስፖርተሮች እና ኢምፖርተሮች አንብቡ ስለ ፎርዋርድ ኮንትራት። ባንኮቹ ትንሽ ጊዜ ሊፈጅባቸው ይችላል። ፎርዋርድ ኮንትራት ቅድም እንዳልኳችሁ ፕራይስ ሴቲንጉ አደገኛ ነው፣ ሪስክ ማኔጅመንቱ አደገኛ። ለዛ ነው ባንኮቹን በፍጥነት ጎበዝ የሆነ ባንክ አንብቦ የሆነ ሀገር ጎብኝቶ ምናምን ከመሄድ ይልቅ ኬንያ ካሉ አይቢዲ ኦፕሬተሮች ሪስክ ማኔጅመንቶች ኮንሰልታንቶችን አምጥቶ ለተወሰነ ጊዜ ማስቀመጥ፣ ኬንያ ካሉ ሰዎች ኤክስፓቶችን አምጥቶ መቅጠር፣ እነኚህ በደንብ የተሻለ ሪተርን እንዲኖረን ያደርጋል፣ እንደ ባንክ ማለት ነው። ባንኮቹ ያን ዝግጅት እስኪያደርጉ ድረስ ግን ኤክስፖርተሮች አናሊሲሳችሁ ላይ ፎርዋርድ ኮንትራክትን ጨምሩበት። ለምሳሌ እኔ ዛሬ ቁጭ ብዬ ቡና ከሆነ ኤክስፖርት ማደርገው ኮፊ ኤክስፖርት ሳደርግ የኒውዮርክ ፕራይስ ይሄን ይሆናል፣ እንዲህ ነው መገዛበት፣ እንዲህ ነው የሚሆነው፣ ኤክስቼንጅ ሬቱ እንደዚህ ነው፣ እንዲህ ብዬ ማሰላው ላይ አሁን አንድ ቬሪብል ይጨምራለሁ። ዋት ኢፍ አይ ጎ ቱ ፎርዋርድ ኮንትራክት፣ ባንኩ ምን ሊሰጠኝ ይችላል? ዩ ሃቭ ቱ ቶክ ቱ ዘም። ፎርዋርድ ኮንትራክት ምን ልሰጠኝ ትችላለህ ስትል ዋጋውም ፕራይሱም ቤኔፊትህም ሊቀየር ይችላል። ስለዚህ ፎርዋርድ ኮንትራክትን ኤክስፖርተሮች ምን ማለት ይሁ በደንብ አንብቡ። ኢምፖርተሮችን በተመሳሳይ ኢምፖርት የሆነ አይተም ባደርግ ፕራይስ ሴት ባደርግለት፣ ለምሳሌ እኔ ኮንሲስተንትሊ ለምሳሌ እንበልና መስከረም ጀምሮ እስከ ነሐሴ በየወሩ $1 ሚሊዮን የምፈልግ ትልቅ ኢምፖርተር ነኝ። ፎርዋርድ ኮንትራክት እንሰርለዋለሁ ከባንኩ ጋር። መስከረም ላይ በዚህ ብር ልገዛ፣ ጥቅምት ላይ በዚህ ብር ልገዛ፣ ህዳር ላይ በዚህ ብር ልገዛ፣ ታህሳስ ላይ 12ቱን ወር ፕራይስ ኢንክሪዝ እያደረግን በዚህ ልገዛ ብዬ ኮንትራክት ላስር እችላለሁ። ስለዚህ ባንኩ ያንን ይዝና ከጥቂት ደንበኞች ጋር ብሰራ በዚህ ደረጃ ላተርፍ እችላለሁ ብሎ ሊያስቀምጥ ይችላል፣ ሊሄድ ይችላል። እሱን ፑሽ ማድረግ አለባችሁ። ቦዝ ኢምፖርትና ኤክስፖርተሮች ፎርዋርድ ኮንትራክት ምንድን ነው፣ እንዴት ነው ኦፕሬት የሚደረገው፣ ሰፐሬትሊ አንድ ቪዲዮ ወይም አንድ ዲስከሽን እንሰራበታለን፣ ኤክስፒሪየንስ ምንንም ጨምረን ማለት ነው። ሌላው ሰርቪስ ኤክስፖርት ላይ ያላችሁ ወይም ወደ ሰርቪስ ኤክስፖርት የምትገቡ ኤሪያው አሁን በጣም የተሻለ ይሆናል ለእናንተ።
ኦልሬዲ ሰርቪስ ኤክስፖርት ፓርቱ ማለት ምንን ያካትታል? ቅድም ያልነው ለምሳሌ እየተሞከረ ያለው ብዙ እዚህ አውትሶርሲንግ ሰርቪስ የሚሰጡ አሉ። በተለይ አይቲ አካባቢ ያሉ ኦር አውትሶርሲንግ ሰርቪስ እና መሰል የሆነው በደንብ የተሻለ ነገር እያመጣ ነው ያለው። እዛ አካባቢ ያላችሁ ኢንከሬጅድ ናችሁ፣ የተሻለ ልትሄዱ ይገባል። ሌላው ቅድም ያነሳሁት ነገር አለ። ያው በጣም ረግጬ እንዳልሄድበት ፓርት ሊሄድኩበት ይህንን አሁን ማነሳው ነጥብ ቅድም ከተነሱ ጥያቄዎች አንጻር ኦፒኒየን ላስቀምጥ። ለምሳሌ ኢንፍሌሽን እንዴት ይሆናል፣ የኢትዮጵያ ገንዘብ እንዴት ይሆናል ምናምን ለምትሉት እኔ ይሄ አሁን የወጣው ህግ በጣም ገንዘብ ወደ ውጭ በትኖ ምናምን የሚለው ላይ ብዙ አልስማማም። ለምን እንደማልስማማ ልነገራችሁ። አንደኛ አሁንም ቢሆን ካፒታል ፍላይት የምንለው ነገር የኢትዮጵያ ፈተና ሆኖ ነው የከረመው። ምናልባት የናሽናል አይዲ ከባንክ አካውንት ጋር ኢንተግሬትድ ሲሆን ካፒታል ፍላይት ሊቀንስ ይችላል እንጂ ካፒታል ፍላይት በፊትም በጣም ታፍ ነው። የሚገርም እኮ አማውንት ነው። በሆነ አማውንት ዓመት ውስጥ 30 ምናምን ቢሊዮን ዶላር ከኢትዮጵያ ወጥቷል ይባላል። እንደውም ይሄኛው ህግ ከካፒታል ፍላይትን ከናሽናል አይዲ ጋር ባይዘው ስታዩት ኮኔክት አድርጋችሁ ናሽናል አይዲ የሚያመጣውን ከአካውንት ጋር ኢንቴግሬሽኑንና እንቅስቃሴያችን በጣም ትሬሰብል ሲሆን ቅድም የተነሱት ነገሮች ገንዘብ ተጠርጎ ይወጣል ምናምን የምንለው አይመስለኝም። ኦን ኮንተረሪ አንድ ጥያቄ ልጠይቃችሁ። በጥያቄ ቀጥታ እንትን ማለቱ ትንሽ እንትን ስላለኝ ነው። አንድ ጥያቄ ልጠይቃችሁ። ሌትስ ሴይ ይህን ህግ ብቻውን አትዩት ብያለሁ። ከሌላ ህግ ጋር ኮኔክት አድርጋችሁት እስኪ ለምሳሌ በቅርብ ብሔራዊ ባንክ ምን ብሏል? ማሻሻያ ወጥቶበታል። ባንኮች ኤልሲ ስትከፍቱ ሲኤዲም ወር ዋሬቨር ቲቲም ምንም ስታደርጉ ፕራይሳችሁን ከጉምሩክ ፕራይስ ጋር አላይን አድርጉ ብለዋል። ይህን ሁለቱን ስታገናኙት የሚሰጣችሁ ሌላ አውትካም። ኦኬ። ስለዚህ አንድ ሰው እቃ ሲያመጣ በጉምሩክ ዋጋ የተቀራረበ ወይም በጉምሩክ ዋጋ የሚያመጣ ከሆነ እንደ በፊቱ አንደር ኢንቮይስ አድርጎ በብላክ ገዝቶ ውጭ ላይ የሚከፍለውን ክፍያ ዘጋው ማለት ነው። አንድ ፍራንኮ ቫሉታ ተከለከለ፣ ተዘጋ ማለት ነው። ስለዚህ ገንዘቦች ውጭ ወጥተው በእቃ አማካኝነት የሚገቡበት የነበረውን ነገር ጥርቅም አድርጎ ሲዘጋው ውጭ ያለው ገንዘብ ምን ይሆናል? ሌትስ ሴይ የነበረው ትሬንድ በአንደር ኢንቮይስ ማምጣት ስለሆነ ሰዎች በብላክም በምንም ሴይት ጅቡቲ ኦር ሴይት ዱባይ ኦር ሰምዌር የተቀመጠ ገንዘብ ነበራቸው። አሁን አንደር ኢንቮይስ ጥርቅም ሲደረግ ያ ገንዘብ ምንድን ነው የሚሆነው? የማርያም መንገድ የሚባለው አለ አይደል? በተለምዶ የማርያም መንገድ መስጠት ይኖርብናል ማለት ነው። ፕሮባብሊ ቅድም ያነሳኋት ማንኛውም ሰው በፈለገው አማውንት ኢትዮጵያዊ ነዋሪ የሆነ ሰው ይዞ መጥቶ ወደ ራሱ ፎሬን አካውንት ወይም በብር መመንዘር ይችላል የሚለው የማርያም መንገድ ይሆናል ማለት ነው። ለትሰይኔ ያለኝ $20,000 ቢሆን ሰምዌር ይህንኛው ህግ ይፈቅድልኛል፣ አመጣለው። ለባንክ አይደለም የመነዝረው፣ ፎሬን ከረንሲ አካውንቴ ውስጥ አስቀምጬ ኢምፖርት ላደርግበት ይችላለሁ። ዊች ሚንስ የማርያም መንገድ ሰጠንና ኢንፎርማል የወጣውን ገንዘብ ዜር ኢዝ ኤ ፖሲቢሊቲ ዛት ኢት ውድ ካም ቱ ፎርማል ቻናል። ፎርማል ቻናልን ጠብቆ መምጣት ብቻ አይደለም፣ ለራሴ ኢምፖርት አድርጌበት ኤግዛክት ዋን ቱ ዋን ቫሊዩ ማግኘት ይችላለሁ ማለት ነው። ይሄን ያዙ። በሌላ በኩል ደግሞ ማንኛውም ሰው እኮ ከሆነ መንገድ ገንዘብ በዚህ መንገድ ቢያመጣና ራሱ ፎሬክስ አካውንት ውስጥ ቢያስገባው ፎርማል የሆነ ዶላር አካውንት ውስጥ የተቀመጠ ዶላር ገንዘብ አለው ማለት ነው። ኦኬ፣ ዶላር ገንዘብ አለው ማለት ነው። ስለዚህ ቅድም አስምሬባታለሁ። እቺ በጣም ቁልፍ ናት ያልኩት አውትዋርድ ፍሎ የነበረውን ወደ ኢንዋርድ ፍሎ ማምጣት የሚቻልበት ነው። ግን አንድ ነገር አንደርላይን ማድረግ ፈልጋለሁ፣ ለፖሊሲ ሜከሮችም ለሌሎቹ ለሁሉ ይሄ ነገር ኢፌክቲቭሊ ሀገር እንዲጠቅም ይሄ አርቲክል ኢዝ ኦፍ ዱይንግ ቢዝነስ ላይ በደንብ መሰራት አለበት። ፒፕል ሹድ ሃቭ አ ኮንፊደንስ ኦን አስ፣ አ ኮንፊደንስ ኢን ዘ ሲስተም፣ አ ኮንፊደንስ ኢን ዘ ሩልስ ሬጉሌሽንስ፣ አ ኮንፊደንስ ኢን ዘ ስታቢሊቲ። በስታቢሊቲው በምኑ ኮንፊደንስ ሲኖር እንደውም ወደዚህ በካፒታል ፍላይት ወደ ውጭ የሄዱ ገንዘቦች አንድ ሁለተኛ እኔ ባይዘ ምን እንደማምን ልንገራችሁ። በካፒታል ፍላይት ለምሳሌ ኤክስ የሚባል የሆነ ነገር በሆነ እድል ያገኘሁት የሆነ ገንዘብ ትክክለኛ ባልሆነ መንገድ አግኝቼ ወደ ውጭ ላኩት እንበል ከሆነ ጊዜ በኋላ እኔ አሁን ኖርማል ሰው ስራ እየሞከርኩ ያለው ሰው ምናምን የሆንኩ ሰው ነኝ። የማርያም መንገድ ቢሰጠኝ ያንን ገንዘብ ፎርማሊ አምጥቼ ኢትዮጵያ ውስጥ ብሰራበት ያገኘሁበት መንገድ ሮንግ ቢሆን እንኳን
መልሶ ሀገራችንን ሰርቭ ያደርጋል። እንደምንሰማው እኮ ገሌ ገሌ ስዊስ ባንክ ይሄን ያህል ገንዘብ አስቀምጧል ምናምን። ያ ገንዘብ እኮ በምንም መንገድ ይውጣ ለመንግስት እንኳን ባይሆን የሆነ ግለሰብ አምጥቶ ኢትዮጵያ ውስጥ ኢንቨስት አድርጎ ስራ ቢፈጥርበት ታክስ ቢከፍልበት እኮ ለሀገር ትልቅ ነገር ነው። ስለዚህ ይሄኛው ያንን ከፈት አድርጎት ወደ ውጭ የሄዱ ገንዘቦችን ሊያመጣ የሚችልበት ፖሲቢሊቲ አለ። ነገር ግን ቅድም እንዳልኩት ኢዝ ኦፍ ዱይንግ ቢዝነስ በጣም ሊሰራበት ይገባል። ኤንድ ኦልሶ ሴኪሪቲ፣ ስቴቢሊቲ፣ ኮንፊደንስ ሰዎች ሊኖራቸው ይገባል ማለት ነው። ይሄን ያዙልኝ። አሴም ታይም ከዚህ ጋር ተያይዞ ኤፍዲአይ ለፎሬን ዳይሬክት ኢንቨስትመንት ሪፓትሪሽን ዲቪደንድ መፈቀዱ ምናምን መፈቀዱን አውትዋርድ ብቻ አትፍሩት። እኔ አንድ እዚህ ጋር ፎር ሴክ ኦፍ ኮንፊደንሻሊቲ ማልነግራችሁ ይህንን ሼር ከውጭ ሼር ተደርግ ያለው ኦልሬዲ ዝም ብሎ ሼር የሚያደርገ ያው ሰው ሼር ትደራረጉ የለግ ሼር ያደረገኝ ሰው ምናምን አለ ያደረገኝ በጣም በደስታ ነው። ር ፎሬነርስ ሰምዌር ኢን ዩሮፕ ኮንሲደሪንግ ኢትዮጵያ እና እናወራ ስለነበር እችኛውን ቆርጠው ነው ከአውሮፓ ይላኩልኝ። ሲልኩ ምን ማለት ነው? ኦኬ ሪፓትሬሽን ከተፈቀደ ዲቪደንድ ማውጣት ከተፈቀደ እዚህ ያለ ያወጣል ብቻ አይደለም ማሰብ ያለባቸው። ይሄ ከተፈቀደማ ኢትዮጵያ ውስጥ የኢትዮጵያ ማርጅን ትልቅ ነው፣ ኢትዮጵያ ገብቼ ኦፕሬት ላድርግ የሚለውም አለ በሌላ ዳይሬክሽን። ዶንት ፎርጌት ዲስ። ይሄንን ማለት ምን ማለት መሰላችሁ? ቅድም ካልኩት ጋር ግን ይያያዛል። ኢዝ ኦፍ ዱይንግ ቢዝነስ ቢሮክራሲያችንን ያዩታል፣ ሴኪሪቲያቸውን ያዩታል፣ ሴፍቲውን ያዩታል። በጣም ብዙዎቹ ይፈሩት የነበረው ሪፓትሬሽን ስለማይፈቀድ ነው። ይሄን ያዙልኝ። ሌላው እዚሁ ጋር ደርቤ ሊሄድላችሁ፣ ይሄንን በገደም ዳሜው ላውራችሁ፣ ቀጥታ ማውራት ብዙ ስለማያዋጣኝ። ለምሳሌ የኢትዮጵያ ብሔራዊ ባንክ ጨረታ ያወጣል። የጨረታውን ዋጋ አይታችሁታል። የጨረታው ዋጋ እዛው አካባቢ ሳንቲም እየጨመረ ነው የሚሄደው። ኦኬ አንዳንድ ነገሮች አርዝመው ያሰሯት ምን የፈቷት ይመስሏታል የሚባል ነገር አለ። ታውቃላችሁ፣ አርዝሞ የማሰርም ነገር አለ። ዝም ብሎም አይደለም። ዴር አር ቴክኒክስ ኤንድ ታክቲክስ ኤኒዌይስ። እዚህ ጋር ብዙም እንትን ማለት ማልፈልገው። ስለዚህ ዝም ብሎ ብድግ ብሎ ይጎርፋል የሚለውን ብዙም አይ ዶንት ባይት አሰች ነው የምላችሁ። ሌላው ፎሬን ሎን ሴኪዩር ያደረጉ ድርጅቶች የባንክ እስከ 10% ካፒታላቸውን ፕራይቬት ባንኮቹ ጋራንቲ እየሰጡ እንዲመጣ ማድረግ እንደ ቀላል እንዳታዩት። ለምሳሌ ኮምባይንድ ካፒታላቸውን ብትወስዱ ኮምባይንድ ካፒታላቸው የአጠቃላይ የባንኮቹ ሌትስ ሴይ 200 ቢሊዮን ብር ብላችሁ ብትሉት that's closer to 1 ምናምን ቢሊዮን ዶላር ብላችሁ ሰዱት። 10% of their capital ማለት በዚች ህግ ብቻ ባንኮቹ ኮምባይንድ የሆነ 10 ቢሊዮን ዶላር ፕላስ ፎሬን ሎን ለሚያመጡ የተደመሩ ነጋዴዎች ምን ሊያደርጉ ይችላሉ? ጋራንቲ ሊሰጡ ይችላሉ። ይሄ ለቢዝነስ ኮሚኒቲ ምን ይፈቅዳል? እንዲህ አይነት ብድር የሚበደሩ ሰዎች ኤክስፖርት ወደ መስራት ያስባሉ። ኤክስፖርት ወደ መስራት ሲያስቡ የተሻለ ነገር ወደ መስራት ኤክስፖርቱን አት ሴም ታይም ኢንከሬጅ ያደርጋል። የሎካል ቢዝነሶችን ፎሬን ከረንሲ እጥረት በሎን አማካኝነት አምጥተው ራሳቸው ዲል አድርገው ማኔጅ እንዲያደርጉ እድሉን ይከፍታል ማለት ነው። ሴም ዌይ የሰፕላየር ክሬዲቱ ኢሹ ማለት ነው። ሰፕላየር ክሬዲት ባንኮቹ ኢሹ እንዲያደርጉ መፈቀዱ ባንኮቹንም ጠንክረው እንዲሰሩ ያደርጋቸዋል። ይሄ በህግ ፕሮቴክት ተደርገው የነበረውን ነገር ለቀቅ ይደረግና አናላይዝ እያደረጉ የት ኤሪያ ላይ ገንዘቤን ላውጣ፣ እንዴት አድርጌ ማኔጅ ላድርግ እንሶን እያሉ ባንኮቹም እንዲሄዱ ያደርጓቸዋል። የቢዝነስ ሰዎችም የሊኩዊዲቲ ኢሹዋቸውን ማስተንፈስ ይችላሉ። ለምሳሌ እኔ ኤክስፖርተር ሆኜ የዛሬ ሌትስ ሴይ አይ ውድ ባይ ኮፊ ናው ሌትስ ሴይ ኮፊ ከሆነ አሁን ኮፊ ገዝቼ ሄጅ አደረግኩኝ። ሄዶ ምናምን ከ4 ወር በኋላ ሊሆን ይችላል፣ ከ3 ወር በኋላ ሊሆን ይችላል ዶላሩ የሚመጣው። እስከዛ ግን ክሪቲካል የሆነ ፋብሪካ የዚህ ጋር የሆነ ነገር ከፈለገ በሰፕላየር ክሬዲት ባንኬ ኤክስፖርት ማድረግበትን ባንክ ኤክስፖርት እያደረግኩ እንዳለው ያውቃል። ፕሪሺፕመንት ሰጥቶኛል። ሰፕላየር ክሬዲት ያን ያህል አማውንት አምጥቼ ፋብሪካዬም ይሰራል። ቡናዬን ገዝቼ አበጥሬ ልካለሁ። ዶላሩን ሴትል አደርጋለሁ። ሶ እኔ ኢንጀነራል አይ ቲንክ ሰዓቱ 5 ሰዓት አለፈ። ካቀድነው ሰዓት ስላለፈ እዚሁ ጋር ላቁመውና ኢንጀነራል አይ ውድ ሲ ሰምቲንግ ጉድ አውት ኦፍ ኢት ፕሮፐርሊ ማኔጅ ይደረጋል ብዬ አስባለሁ።
ኢንዌይ ብዙ ሊከፍት የሚችለው ኢንፍሎ እና እንትንን ሊያመጣ ይችላል። ግን አሁንም ኮንዲሽን ማድረገው ልክ ናሽናል ባንክ እዚህ ዳይሬክቲቭ ላይ 04/2026 ላይ እንዳስቀመጠው ኢዝ ኦፍ ዱይንግ ቢዝነስን ለማቀላጠፍ ብሎ እንዳስቀመጠው ሁሉም መስሪያ ቤቶች አላይንድ ሆነው ኢዝ ኦፍ ዱይንግ ቢዝነስ መኖር መቻል አለበት። ሁሉም ሊገባው ይገባል ሀገር ወዴት እየሄደ እንዳለ። ሰምሃው ደግሞ ስቴቢሊቲ እና የምናምን ኢሹ ነጋዴው ኮንፊደንስ ካለው እነኚህ ነገሮች ከተሟሉ ትረስትም ይሄ ጉዳይ ሀገርን ወደ አንድ ስቴፕ የሚወስድ ነው ብዬ ነው ማስበው። እጅግ በጣም በጣም ሶሪ ብዙ ሰዓት ወሰድኩኝ ግሩሜ። አይ ቲንክ እኔ ጨርሻለሁ። ከዚህ በላይ አልጨምርም። ሌላ ጊዜ ነው የምጨምር። ዛት ወዝ በጣም አሪፍ አድርገህ ገልጸዋል ሙኬ። ጥቅሞቹን ስፔሻሊ ፎር ዘ ቢዝነስ ኮሚዩኒቲ ሊኖር የሚችለውን ኢምፓክት፣ ለሀገርም ሊኖር የሚችለውን ጥቅም በጣም መሰመር ያለበት ነገር ናሽናል ባንክ ስለ ኢዝ ኦፍ ዱዊንግ ቢዝነስ አስቦ ይህንን ዳይሬክቲቭ እንዳወጣው ሁሉ ሌሎቹም የመንግስት ተቋማት ይህንን ፈለግ መከተል አለባቸው የሚለው በደንብ መሰመር አለበት። ሌላው አንተ ያልከውን ነገር በደንብ ሰፖርት የማደርገው ኤክስፔክቴሽን እዚህ ጋር በጣም ትልቅ ቫሊዩ አለው። ስፔሻሊ በየትም መንገድ ወጥቶ የነበረ ገንዘብን ወደ ሀገር ውስጥ ለመመለስ የተለያዩ ያ ገንዘብ ውጭ ሀገር ላይ ያላቸው ተቋማት ወይም ግለሰቦች ሲያስቡ ይህ ህግ ነገ እንደማይቀየር እና ገንዘቡ ከመጣ በኋላ እንትን እንደማይል የሆነ ሪአሹራንስ ሊኖራቸው ይገባልና ይሄ ነገር እንደ ህግ የተቀመጠው ነገር አሁን ጥሩ ተስፋ ሰጪ ነገር አለ ብዬ ነው የማስበው። ምክንያቱም ኦቨርታይም ሪላክስ እያደረገ ሲሄድ ነው ያየ ነው። ይሄ የ2024 ኤፍኤክስ ዳይሬክቲቭ አሜንድ ሲደረግ የመጀመሪያው አይደለም። ከዚህ በፊትም ላይክ አይ ቲንክ ላስት ይር አሜንድ ተደርጎ ነበረ እና እንደውም ሲደረግ የውጭ ምንዛሬ ቢሮዎች መስጠት የሚችሉትን ዶላር አማውንት ፎር ኢንተርናሽናል ትራቨለርስ ፎር ያው ለተለያዩ ፐርፐዝስ ውጭ ሀገር ለሚሄዱ ሰዎች ያለውን አማውንቶች ጨምረዋል። የተለያዩ ማሻሻዮችን ያደረጉት ሰው ቀጥሎም ደግሞ ዛሬ የወጣው ዳይሬክቲቭ ይህንኑ የሊበራላይዜሽን እንትን ምንድነው ነገር መከተሉ አይ ቲንክ ተስፋ ሰጪ ነው። ከዚህ በኋላም እንግዲህ የሚኖረው ፖሊሲ ትዋርድስ ቀስ እያለ ነገሮችን ለቀቅ እያደረገ ወደ መሄድ እንደሆነ አይ ቲንክ ተስፋ የሚሰጥ ነገር ነው። ያው የአይኤምኤፍ ሪፖርት ላይም እንደተቀመጠው ከኦክሽን በስተቀር እንግዲህ ምንም አይነት የውጭ ምንዛሬው ላይ ኢንቮልቭመንት የውጭ ምንዛሬ ሬት ዲተርሚኔሽንም ሆነ ምናምን ነገር ኢንቮልቭመንት ናሽናል ባንክ እንደማይኖረው በኳንቲቴቲቭ ክራይቴሪያ ኢቨን ተቀምጧል። ሶ አይ ቲንክ ይሄ ነገር ተስፋ ሰጪ ስለሆነ ልክ እንዳልከው እንትን ይኖራል ብዬ አስባለሁ። እኔም በጣም ሰፊ የሆነ የውጭ ምንዛሬ ኢንፍሎ ይኖራል። እኔም አንድ ኤክስፔክት የማደርገው ነገር ጥቁር ገበያውን ስፔሻሊ እንግዲህ ያው ጥቁር ገበያው አንድ ትልቅ እንግዲህ ያው ማሰብ የማንፈልገው ዩዙ ምንድን ነው ለኢሊጋል አክቲቪቲ ይሆናል። ባንክን ተጠቅሞ ወይም ደግሞ የተለያዩ ኦፊሻል ማርኬት ላይ ያሉትን የውጭ ምንዛሬ ቢሮ በሉት እነዚህ ኤምቲኤስ በሉት እነሱን ተጠቅሞ እንግዲህ ኢሊጋል መኒ ሙቭ የሚያደርግ ሰው የለም። የጥቁር ገበያው ነገር አይ ቲንክ አሁን እንግዲህ በተደረገው ሊበራላይዜሽን ለኢሊጋል ፐርፐስ ካልሆነ በስተቀር እንግዲህ ወደ ጥቁር ገበያው የሚያስኬድ አይነት አይደለም። ብዙ ነገር ተቀይሯል እንግዲህ እንደሚታየው ከሆነ እና እንግዲህ የዛሬ ዲስከሽናችን እዚህ ጋር ያው ኮንክሉድ ብናደርገውና ሌላ ጊዜም ደግሞ በሰፊው ብንነጋገርበት ይቻላል። ምክንያቱም ኦል ዘ ቤሲስ ከቨር ተደርገዋል ብዬ ነው የማስበው። ቴንኪዩ ይህንን ነገር ኦርጋናይዝ ስላደረግ ሙኬ። ገሜ የአንተም ኢንሳይት ዛሬ ለመጀመሪያ ጊዜ እዚህ ላይቭ ላይ ተገኝተህ ሀሳቦችን ስላካፈልከን በጣም እናመሰግናለን። እንግዲህ የመዝጊያ ነገር እስቲ በሉና ዊ ካን ኮንክሉድ።
ገሜ ከማውራቱ በፊት እንግዲህ ገሜ ሁሌ እንዲመጣ ሀሳብ እንዲሰጥ እንፈልጋለን። የኔ ኦዲየንሶች ገሜ ዋን ኦፍ ቤስት የቢዝነስ እና የፋይናንስ ኒውስ የምታገኙበት አናሊሲስ የምታገኙበት ነው። ኢፍ ዩ ዶንት ፎሎው ሂም ዩ ሃቭ ሚስድ ሶ ማች። እኔ ከምከታተላቸው ሰዎቹ አንዱ ነው። መረጃም እውቀትም ከምወስደው ከምማርበት ፔጅ አንዱ ነው። የግሩሜን አዝ አይ ኦልዌይስ ሴይ ግሩሜ ኢዝ ዋን ኦፍ ወንደርፉል ኢኮኖሚስት ዳታይ ነው። ያንግ ኢኮኖሚስት ዳታይ ነው። እሱን አለመከተል ይጎዳቸዋል። ቢካዝ አይ ኦልሶ ፎሎ ለርን ኤ ሎት ፍሮም ግሩሜ። ሁለቱንም ፎሎ አድርጓቸው። ጓሄድ ገሜ የሚል መድብ ነው ምለው ግን ነው አም ፍላተርድ እንዲያው እንደማጠቃለያ አንድ ነገር እዚህ ያላችሁ ሰዎች እንድትሰሙት የምፈልገው ነገር አሁን እየመሆኑ ያሉት ነገሮች የሪፎርሙ ነገር ያው እኛ ሀገር ኢኮኖሚያችን የፋይናንስ ሁኔታችን ዝግ ሆኖ ከመቆየቱ ጋር ተያይዞ እንዲያው የሚያስፈሩ ነገሮች ዱብዳ ነገሮች ይመስሉናል እንጂ እኔ ሁሌ የምለው ሲጀምር ማስተካከያዎች ናቸው። እኛ ሀገር አብዛኛው በተለይ ከከረንሲ ጋር ተያይዘው ያሉ ነገሮች በብዛት ስንመራባቸው የነበሩት ውሸት ነበረ። የውጭ ሀገር ምንዛሪዎች ዋጋ ውሸት ስለነበሩ ኦልሞስት እውነተኛውን ዋጋ ሰዎች ማግኘት የሚችሉበት እድል ይፈጠር ነው። የአይኤምኤፍ ክርክር እሱ ነው። የባለፈው ቅርብ ጊዜ ጃንዋሪ ላይ የወጣ የአይኤምኤፍ ዶኪመንት የሚለው ፕራይስ ዲስከቨሪ በትክክል ባንኮችም ነጋዴዎችም $1 ስንት ልታወጣ እንደምትችል ሁሉም ሰው ሊያቅ የሚችልበትን ነገሮች እነዚህ አሁን የተጠቀሱት ነገሮች በሙሉ እንቅስቃሴውን ዶላሩ ወደ ውጭም ወደ ውስጥም እንደፈለገው እንዲገባ ካደረጋቸው አቅርቦትና ፍላጎት ላይ ተመስርቶ ምን ዋጋ እንደሚኖረው እንዲያውቅ ያደርጋለሁ። አሁን የተጠቀሱትን ቅድም ስናወራቸው የነበሩትን ነገሮች በብዛት ብትመለከቷቸው እዚህ ውስጥ ያለን ሰዎች ለግል ፍላጎታችን እኮ የምንፈልገውን ነገር ለማግኘት ክሪፕቶ ምናምን የሚሰሩ ልጆች እነዛ ባይናንስ ላይ ምናምን ፔይፓል ቨርቹዋል ማስተር ካርድ እናቀርብላቸዋለን የሚሉ ልጆች ጋር እንደዛ አይነት ቦታ እንዳንሄድ የሚያደርግ ከዛኛው እንደሚመጣ ሁሉ ከዚህኛውም የሚያስተካክላቸው የማረቅ ስራዎች ናቸው እየተሰሩ ያሉት እንጂ በጣም የተለየ ነገር ሌላ ሀገር ላይ ያልሆነ ነገር አይደለም። ኬንያ ብትሄዱ በስፋት የምታያቸው ነገሮች ናቸው። እኔ እንዲያው ተስፋ አደርጋለሁ እንግዲህ አሁን እንደ ዩቲዩብ ምናምን የምንሰራ ሰዎችም ካሁን በኋላ ሜይ ቢ እንደ ጉግል ያሉት ትልልቅ ካምፓኒዎች በጣም ትንንሽ የሚባሉ ሀገራቶች ውስጥ እየሰሩ እኛ ሀገር የማይመጡበት ምክንያት እንደዚህ አይነት ነገሮች ናቸው። እነዚህ ላይ ያሉ ገደቦች ባለፈው አንትሮፒክ የሚባለው ክላውድ የሚባለውን የአርቲፊሻል ኢንቴሊጀንስ አፕሊኬሽን ያለውን ድርጅት ኢትዮጵያ ውስጥ አይሰራም እና በጣም የሚገርም ኤአይ ነው እና ለምንድን ነው እስቲ የት ሀገር ይሰራል ብላችሁ ስታዩት በሚገርም ሁኔታ ጅቡቲ ይሰራል የአንትሮፒክ ክላውድ ማለት ነው። እኛ ሀገር ግን አይሰራም እና እነዚህ ትልልቅ የሚባሉ ብዙ ነገሮች ላይ እኛን ፕሮዳክቲቪቲ ሊጨምሩ የሚችሉ ድርጅቶች ኦር ዩቲዩብ አይነቶቹ ለምሳሌ መጥተው እዚህ የአድቨርታይዚንግ ፍቃድ ወስደው እንዳይሰሩ የሚያደርጋቸውን ነገሮች እነዚህን ነገሮች አስተካክለው መግባታችን እነዚህ ትልልቅ እንትኖች ሊያመጣ ይችላል። በእኛ ላይፍም ላይ በብዙዎች ላይፍም ላይ የተሻለ ነገር የሚጨምር ነገር ስለሆነ ብዙ ጊዜ ስንረዳቸው ከዛ አንጻር ብንረዳቸው መልካም ይሆናል። ሌሎቹ የሚያመጧቸው ነገሮች በራሳቸው ጊዜ ባላንስ ይፈልጉ ነው። የገበያውን ባላንስ ፈልገው ያገኙታል ነው። አሁን ቅድም ሲባል እንደነበረው ኦልሞስት የጥቁር ገበያውና ኦፊሻል ማርኬቱ አሁን ያለው ልዩነት የዛ ዶኪመንት ላይ የተቀመጠው እንግዲህ 13% አካባቢ ወርዷል ይላል ያለው ልዩነት ማለት ነው። ያ እየጠበበ መምጣቱ አይቀርም። ሌሎች ሀገሮችን ብትሄዱ ያው የትይዩ ገበያ የምትሉት በጣም በተቀራረበ ዋጋ ይኖራል። የሚቀጥል ነገር ነው የሚሆነው። ግን ነገሮች እንትን እስካሉ ድረስ ይሄን እያስተካከለው እንዳይመጣ በዛ መልኩ ተረዱት። ብዙ ጊዜ የሆነ የተለየ ነገር እንዳልሆነ እንድንረዳው ብቻ ለማለት ፈልጌ ነው። በጣም ነው የማመሰግነው። ለሌላም ጊዜ እንግዲህ ያው እንደዚህ አይነት ሌሎች ውይይቶች ላይ ከጋበዛችሁኝ እገባለሁ። ሙኬ በጣም ነው የማመሰግነው። ግሩሜም ስላሰባችኝ ቴንክ ዩ ቬሪ ማች። በጣም ቴንኪዩ ገሜ። አይ ዊል ደፊኒትሊ ኢንቫይት ዩ። ግሩሜም ኢንቫይት ያደርግሃል። እንዲህ አይነት እንትኖች ሲኖሩን ዊል ደፊኒትሊ ኢንቫይት ዩ። የአይኤምኤፍ ሪቪው ሪፖርቱንም እስቲ ትንሽ እንሄድበታለን። ያው አት ኤንድ ኦፍ ዘ ዴይ ምንድነው አላማችን? የሆነች ነገር ኮንትሪቢዩት አድርገን ሰው የሆነ ነገር ማወቅ ከቻለ
አትሊስት ኢንስፓየር አድርጎ ሰው እያነበበ ምንም አድርጎ ማወቅ ከቻለ ለእኛ እንደ ሀገር እንትናችንን ኮንትሪቢዩት አድርገናል ብዬ ነው እንደዛ ስለማስብ ነው ፐርሰናሊ። እንደዛ የሚነሱ ነገሮች ላይ በደንብ ኢንቫይት እናደርጋለን። በጣም ቴንኪው ስለመጣ። እንግዲህ ቀጣይ የዚሁ ኤክስቴንሽን የሆነ ዲስከሽን ይኖረናል። ኦዲየንሱም እስከዚህ ሰዓት ስለታገሳችሁን እና ስለሰማችሁን በጣም ነው የማመሰግነው። እንግዲህ ወደፊት ነው፣ ወደኋላ የለም። ሀገራችንን እንውደድ። ለሀገራችን የሚደረገውን ማድረግ የሚገባንን ነገር እናድርግ። የተሻለ ቦታ ስትሆን ሀገራችን እኛም በዛ ውስጥ ተጠቃሚ ነው የምንሆነው እና ሆፕፉሊ ደግሞ ቲንግስ ውድ ጎ ኦን ራይት ዳይሬክሽን እና ምኞታችንም እንዲሆንም ዊሽ ማድረግ ያለብን ያንን ነው። ኢነሮንግ አናላይዝ ማድረግ ይቻላል። ኢነሮንግ ወይ ልክ ለውጡ ጊዜ እንደታየው ማስደንገጥ ምንም ማድረግ ይቻላል። ስኩል ኦፍ ቶውት አለ፣ ለማስደንገጡም ስኩል ኦፍ ቶውት አለ። አፕሪሼት አድርጎን ፖዚቲቭን ነገር ለማየት ስኩል ኦፍ ቶውት አለ። በሀገር ጉዳይ ግን ፖዚቲቭን ስኩል ኦፍ ቶውት ይዘን ጥሩን ነገር ይዘን መታረም ካለበት ይሄ ቢታረም እያለ መሄድ ይጠበቅብናል። በጣም ነው ማመሰግነው ግሩሜ፣ በጣም ነው ማመሰግነው ገሜ። የግሩሜ ቴሌግራም ግሩሜክስ ኢኮኖሚክ ኢንቴል የሚለውን ቴሌግራምንም ጆይን አድርጉት። ቢካዝ ዶክመንቶቹን እዛ ላይ አፕሎድ ያደርጋል። ከዛ በቀላሉ ማግኘት ትችላላችሁ። የአሁኑንም የዛሬውንም ሌሎቹንም ወደኋላ ሄዳችሁ የምትፈልጓቸውን ሌተስት ህጎችም ማግኘት ትችላላችሁ። ወንስ አጌን የሱ ቴሌግራም ፔጅ ግሩም ኤክስ /ኢኮኖሚክ ኢንቴል የሚል ነው። ዩቲዩብም አይ ቲንክ ገሜ ዩቲዩብ አለው አደለ? ገሜ አልተሳሳትኩም? አዎ፣ ንጋት ፖስት የምትል ዩቲዩብ ቻናል አለች። ሰፋ ያሉ ቪዲዮዎችን እዛ ላይ ማግኘት ይቻላል። እዚህ ላይ የምታዩት አሁን ከቨር ፔጁ ላይ ንጋት ፖስት የሚለውን ዩቲዩብ ላይ ግቡና ሰፋ ያለ ኤክስፕላኔሽን በቲክቶክ እና በሌሎች ቻናሎች ካፕቸር የማይደረጉን ታገኛላችሁ። ጉድ ናይት። በጣም ነው የምናመሰግነው። እናመሰግናለን። ጉድ ናይት።